sani amanu jabatele sibilu ibidam baka kamsoidano kofato imanura አሁን የመጣው ነጻነት ወይም የተገኘው ለውጥ አፍሪካን ጠቅሟል ኢትዮጵያን ብቻም ሳይሆን ሲሉም አቶ ታዬ ደንዳም ተናግረዋል። ለውጡ ከኢትዮጵያም ተሻግሮም አፍሪካኖችን አንበሽብሿል ይላሉ። የኢትዮጵያ ሕዝብ ደግሞ ለውጥ ሳይሆን ነውጥ ነው ይላሉ። ይባርኩት ድራ ሶማን ጅጅርና ትሮንን ተውድራ አካጅሮት ጅራ አዲስ ዓመትን ተከትሎም በዋዜማው ከቤተ መንግስት የተወረወረው ሚሳኤል ኦሮሞን አበሳጭቶ ዳር እስከ ዳር ኦሮሞን ባንድነት ባንድ አፍ ባንድ አቋም ቆሞም እንዲናገር እንዲቃወም አድርጎታል። ግጥሙም የተነበበው በቤተ መንግስት ሲሆን መንጋ የሚለውና እኛ በልቶን የተረፈን ውሻችን በልቶ የተረፈውን ጠገቡብን የሚል ነገር ነበረው። ውሻው ማን ነው? መንጋውስ ማን ይሆን? የሚገርመው ጠቅላይ ሚኒስትር ዶክተር አብይ በደስታ ሰክረው ሲያጨበጭቡ ነበር። እንዳቶ በቀለ ገርባ አገላለጽ ከሆነ ጠቅላይ ሚኒስትሩም ይሁኑ ፕሬዝዳንትየው ቁጭ ብለው በደስታ ሲያጨበጭቡ ነበር። ይሄ አቋማቸው ነው። ከስልጣን መልቀቅም አለባቸው ብለዋል። ኢለክትቶን እንደሶር ማቅኔ ሲፋት ውባታን ጉባነሶ እንደብ ኦዶባት በአሁኑ ወቅት ተጠያቂ መንግስትም የለም። የተሰባበረ ኃላፊነት የሚወስድ አካል የሌለበት ሀገር ሆኗል አሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ። መንግስት የለም፣ የተሰባበረ ኃላፊነት የማይወስድ ማንጋም መጠየቅ የማንችልበት ደረጃ ላይ ደርሰናል ብለዋል። ሰላም ጤና ይስጥልኝ፣ እንደምንውላችኋል የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች፣ የከበረ ሰላምታችን ባላችሁበት ይድረስ። በኢትዮጵያ አቆጣጠር የምትከተሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እንላለን። ዜማው አየር ላይ ያለ እንግዳ ጋብዣለሁ። ከዜማው በኋላም እንግዳዬን ይዤ እመለሳለሁ። መልካም ቆይታ። አካቦቲ ዱሪ ረምበጉ ኮርማዱ ጋወራቱ ቢየኑ ይጃምቦቱ ቦዳው ፊኑዱቱ ማማኒ ኦፉቱ ያኡኔ ሲቱ አሎታ ታክን እንደብሱ ኒኩላሪኑ ሶዳችሱ ጀች ያርቱን ጎዳንሲሱ ሞርሚ ዋናራ ይቱማላል ዱቢ በራ ይቱማላል ዱቢ ጀራ ሃዶ ለማ ወለጀሲሱ harkase koda yabojiya harkase koda yalagasa harkase koda badoda chasarkise koda harkise koda barotum sarkise koda kansingala fateke toda kansinajesi se ke toda Ganamo lelenge se bopase, eronka e walkase,
Barumani monyu ime makenya diga Kanung kenya nudiga Bayu iyate olanu nama bermata Harka kenya nunyata Mahasochonu tirumbul telapetati Borsumenu titati ዜማውን ተወዳጁን ድምጻዊ ስለ ዜማው ከልብና መሰግናለን በቡራዩ ከተማም በኦሮሞ ፖሊሶች ላይ የተወረወረው ቦምብ የኦነግ ተከታዮች ወይም ሸኔም አድርጎታል ሲሉ የተለያየ የኢትዮጵያ ሚዲያዎች ሲዘግቡ ነበር የኮማንደር የቡራዩ ኮማንደር ደግሞ የተረጋገጠ ነገር የለም ሳናጣራም ከሌላው ብለን መናገር ስተት ነው ብለዋል ባንዱ ወቅት የኢትዮጵያ የቀድሞው ፕሬዝዳንት ዶክተር ነጋሶ ጊዳዳም ፀሐይዋ ጠንከር ባለችበት ሰዓት ይሄ ፀሐይ የኦነግ እጅ ያለበት ሲሉ ተደምጠው ነበር አሁንም ሁሉ ነገር ኦነግ ሸኔም ኦነግ ይያለም የሚከሰው ክስም የሚወደው የኢትዮጵያ መንግስት እስከምን ድረስ ያስኬደው ይሆን እንግዲህ አቶ ጀማል ኢብራሂም ስለ ቃለ መጠይቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ክፍልና እንዲም ባድማጭ ስም ከልብ አመሰግናለሁ አቶ ጀማል ኢብራሂም ሰላም ይየው እኔም ለሰጠኝ እድል በጣም አመሰግናለሁ እንዲሁም ለህዝባችን እንደሁሉ የምታደርጉት አገልግሎት ክብር ይገባችኋል እላለሁ አመሰግናለሁ መልካም አቶ ጀማል እኛም እናመሰግናለን በጠራነው ሰዓት ተገኝተው ለህዝቦት ገለጣ ማብራሪያ ስለሚሰጡ በሰይፈ ነበልባል ዝግጅት ክፍልና እንዲሁም ባድማጭ ስም ከልብ አመሰግናለሁ ወደ ጥያቄ ያመራለሁ አቶ ጀማል ኢብራሂም እንግዲህ ያለፉት አንድ አመት የጠቅላይ ሚኒስተሩ የአመራር ጉዞን የዶክተር አብይን እንዴት ይገመግሙታል እንዴት ያዩታል የአንድ አመት ጉዞ የተሳካ ነበርም ለውጡ ባግባብ ሀዲዱን ይዞ ነግዷል በጣም ጥሩ ጥያቄ ነው ይሄንን እንግዲህ በቅርብ ጊዜ በጣም ብዙ ሰዎች እየተመካከሩበት እንዳለ ነው የምሰማኝ የዛሬ 6 ወር ወደ ኋላ ተመልሰን ብናወራውና ዛሬ ስንቃኘው በጣም የተለያየ ድምጽት ወይም ድምጾች እንደሚሰሙ ነው የሚሰማኝ ነገር ግን ዶክተር አብይ በምን አይነት መልክ ሊሄድ እንደሚፈልግ ዳይሬክሽኑን ራሱ ከመጀመሪያው አስቀምጦት ነበር ኤኒዌይ የአንድ አመት ተኩል ኦልሞስት አንድ አመት ተኩል ሆነው ነው መሰለኝ አሁን ኦልሞስት 7ኛ ወሩ ነው አንድ አመት ከ7 ወሩ ሆኗል እንገመግመዋለን እንግዲህ በተቻለን መጠንና ወደ ኋላ ተመልሰን ለመገምገም ደግሞ መለኪያዎች ያስፈልጉናል መለኪያዎቹ ህዝቡ ጠይቃቸው የነበራቸው ነገሮች መልሰዋል ወይ የሚለው ነው እንግዲህ የሚሆነው ብዬ ነው የምገምተው ምክንያቱም ለህዝቡ ጥያቄዎች መልስ ካልተመለሰ ዶክተር አብይ አገዛዝ ምንም ፋይዳ አልነበረውም ማለት ነው ከመለሰ ደግሞ ፋይዳውን ልናይ እንችላለን እንግዲህ እንደምታስታውሰው ባለፉት 4 እና 5 አመታት ከዶክተር አብይ ወደ ስልጣን መምጣት አስቀድሞ እጅግ በጣም ግዙፍ በጣም ፈጣን ህዝባዊ ማዕበል ነበር በተለይም በኦሮሚያ በቆሮ የሚመራው ከ50 አመት ያላነሰ ጊዜ ተከታታይ የነበረ የኦሮሞ ህዝብ ትግል እንዲሁም ደግሞ በደቡብ የኢትዮጵያ ኢምፓየር የሚገኙ ህዝቦች የተቀናጀ ትግል ስለነበረ ህዝቦች ማንነታቸውን በራሳቸው አካባቢ ራሳቸውን ለማስተዳደር የሚያደርጉት ትግል እጅግ በጣም ተፋፍሞ የወያኔን መንግስት ለጥል ስደት አካባቢ ዶክተር አብይና ሌሎች ከደቡብ አካባቢ የተወለዱ ከኦሮሞ ከሌሎች ማህበረሰብ የተውጣጡ የህዝቡን ትግል መቀላቀል አማራጭ የሌለው ጉዳይ ሆነባቸው ምክንያቱም ወያኔዎቹ ጥላቸው ወደ መቀሌ ሊመለሱ ሲሉ እነሱ ብቻቸውን በዚህ ህብረተሰብ ውስጥ በሰላም መኖር እንደማይችሉ ስለገባቸው እነሱም ወደ ህዝቡ መቀላቀል የሚያዋጣን መንገድ ነው የሚለውን መንገድ የመረጡ ይመስላል ወያኔዎቹም ደግሞ ያላቸውን ንብረት ለማሸሽም እንዲመቻቸው እንደነ ዶክተር አብይን ፍለፊት አምጥቶ ወደ ለህዝቡ ለማሳየቱ ጥሩ ስትራቴጂ ነው ብሎ ያሰቡበት ይመስላል በዛን ጊዜ የነበሩ ጥያቄዎች በጣም ከፍተኛው ጥያቄ አንደኛ በኦሮሞ ህዝብ ለምሳሌ በቄሮ ይነሳ የነበረው ኦሮሞ የአገሩ ባለቤት ይሁን ራሱ ንብረትና ሀብት ራሱ አስተዳዳሪ ይሁን ተጠቃሚ ይሁን
በቋንቋችን እኛ እንስራ እኛ እንማር በፌደራል ደረጃ ኦሮምኛ የፌደራሉ የሥራ ቋንቋ ይሁን እና የኦሮሞ ልጆች በፌደራል ደረጃ በአማርኛ ምክንያት ስራ ማጣት የለባቸውም ኦሮምኛ የሥራ ቋንቋ ከሆነ አዲስ አበባ በታሪክም በአካልም በህግም የኦሮሚያ አካል ስለሆነች ወያኔ በሻር የተቆራረጣትን ኦሮሚያ አንድ ላይ መልሶ አዲስ አበባ የኦሮሚያ አካል ሆና በኦሮሚያ መንግስት ተዳደር እንዲሁም ደግሞ የማህበረሰቡ የኢኮኖሚ ተጠቃሚ ይሁን የኦሮሚያ መሬት ዘረፋ ይቁም እንደዚህ እንደመሳሰሉ ጥያቄዎችን ሲያነሱ ነበር በጣም ብዙ ከዚህ የተያያዘ የኦሮሞ ማህበረሰብ ወይም ህዝብ እና ሌሎቹ በኢምፓየር ውስጥ የተጠቃለሉ ህዝቦች ህገ መንግስቱ በሚፈቅደው መሰረት ራሳቸውን በራሳቸው ለማስተዳደር የራሳቸውን መብት በራሳቸው ይወስኑ የራሳቸውን እድል በራሳቸው ይወስኑ የሚል ጥያቄዎች ሲነሱ ነበር እንግዲህ እነዚህን ጥያቄዎች እንመልሳለን የሚል ትንሽ ፍላጎት ያሳዩ ይመስሉ የነበሩ የኦፒዲዮ ሰዎች በተለይም ደግሞ ቲም ለማ የሚባለው በለማ የሚጠራው ግሩፕ ከህዝባችን ሌላ ታይልን የሚለው አባባሉ እነዚህ ልጆች እንግዲህ ከወያኔ ሾሎሌነት ወጥተው ህዝባቸውን ራሱ የነሱ አሽከር ህዝቡ አሽከር ሊሆኑ አገልጋይ ሊሆኑ ነው የሚል እሳቤ ስለነበረ ትንሽ ከኦፒዲዮ ለ27 ዓመት ሙሉ የወያኔ ተላላኪ ሰራተኛ ስለነበር ትንሽ አመኔታ ህዝቡ አደረበት እና ምናልባት ይሄንን ትግል ተቀላቅለው ወደፊት ሊገፉ ይችላሉ ከሚል ተስፋ ተጥሎባቸው ነበር በዚህ መካከል እንግዲህ ለማ የፓርላማ አባል ስላልነበረ አብይ ደግሞ የፓርላማ አባል ስለሆነ ለማ ቦታውን ለቀቀለት ማለት ነው ለአብይ ሲመጣ እንደመጣ ከመምጣቱም በፊት እንደውም 1-3 ሳምንት አስቀድሞ ትግሉ እጅግ በጣም በተሳሳመበት ወቅት ከወያኔ ቁጥጥር ውጪ ትግሉ ሲወጣ አንድ የተናገረው ነገር ነበረ ሰዎች እንዲያስታውሱ ስለማለት ነው ይሄን የፈለኩት ህግን ለማስከበር የፈለገው የሚቻለውን ሁሉ እርምጃ እንወስዳለን ብሎ ተናግሮ ነበር 3-4 ሳምንት በቀረው ነው የዛን ጊዜ እንግዲህ የሚታየው የሱ ዝንባሌ የነበረው የዛን ጊዜ በጉልበት የህዝቦችን ፍላጎትና ጥያቄ መጨፍለቅ ነበር ነገር ግን ወያኔ ያለውን ኃይል የህዝቡን ጉዞ መቋቋም ስላልቻለ ወደቀ ባይወድቅበት ኖሮ ምናልባት ዶክተር አብይ እንግዲህ ህዝቡን ከመጨፈጨፉ ሰዎች የዛን ጊዜ ከወያኔ ከሚቀጥሉት አንዱ ሊሆን ይችል ነበር ብዬ መገመት ይችላል ዛሬ ሳይሆን ሲመለከተው ማለት ነው ይሄ ብቻም ሳይሆን ደግሞ የዛን ሆኖ የስቴት ኦፍ ኢመርጀንሲ ወያኔ ለማወጅ ስብሰባ ስታደርግ ከኦፒዲዮ አባላት መካከል ከስብሰባው የቀረሱ ነበር he was very calculated ነው አንደኛ ከወያኔም በተቃራኒ ከቆንኩኝ ዋጋ ያስከፍለኛል የሚል ሐሳብ የነበረው ይመስላል ሁለተኛ ደግሞ ድምጽም ከሰጠሁኝ የመስጠት የሚፈልገው ወደ ወያኔው ሳይት ስለሆነ የኦሮሞ ህዝብ ይሄንን ካየ በኋላ እኔ ወደ ስልጣን ስመጣ ህዝቡ አያምነኝም የሚል ፍርሃት ስለነበረው ከስብሰባውም ቀረ ማለት ነው ከፓርላማው ስብሰባ ድምጽን ሳይሰጥ ተሽሎክልኮ ነው ወደ ስልጣን ራሱን እንዲያመጣ ያስደረገው ማለት ነው እና ከጊዜ በኋላ ወደ ስልጣን ከመጣ በኋላ የመጀመሪያ ቀን ንግግሩን ብዙ ሰዎች የሚያስታውሱት ይመስለኛል ከህዝቡ ጥያቄ ህዝቡ ሲናገረው ስታገለው ከነበረው አቅጣጫ ሳይሆን በተቃራኒው 150 ዓመት ወደ ኋላ ተመልሶ ሁሉም ህዝቦች በኢትዮጵያ ውስጥ በኢምፓየር ውስጥ ያሉ ሁሉም ህዝቦች ከምናልባት ከምኒልክ ቤተሰብ ውጪ ሌሎቹ ሲቃረኑት የነበረውን የበሰበሰ የሞተ ስርዓት ከ150 ዓመት ወደ ኋላ ተመልሶ እነ ምኒልክን በማንቆላጳት ጀመረው ማለት ነው ቤተ መንግስት ገና ሲገባ እነ ምኒልክ ምን አይነት ደጋግና ጥሩ ሰዎች አዋቂዎች ሰዎች እንደሆኑ ከዚህም ተያይዞ የራሱን ማንነት ሲገልጽ ፐርሰናሊቲ የራሱን ማንነት ሲገልጽ ከኦሮሞነት ራሱን ለማራቅም ሊሆን ይችላል አይ ዶንት ኖ በኦሮሞ ባህል እንግዲህ ሰው አባቱን ፓትሪያርዝም ስላለ የአባቱ ከስወለድ ሁሉም አይ ቲንክ ሁሉም ማህበረሰብ ይመስለኛል ፓትሪያርኪ አለ አባታችንን ከእናታችን እኩል ነው የምንገልጸው የዶክተር አብይ ደግሞ ይታይ የነበረው አባትም እንዳሌለው ነገር እንደውም በዛን ጊዜ ነው አባቱ ሞተው ዝም ያለ ነበር ይመስለኝና እናቱን በጣም አጉልቶ ሲያወራ ነበር ከማካ ሲያጎላም ደግሞ የሳጅ እናቱን ህልም
ብሎ ከተከታቸው መካከል ሰባተኛው ንጉስ ትሆናለህ የሚል እሳቤ ነበር የመጀመሪያው ቀን ንግግሩ ነበር እንግዲህ ከዛን ቀን ጀምሮ አካሄዱ ሙሉ በሙሉ የሚታየው የአህዳዊ የአጽያንን የአጼ አስተሳሰብን ተከትሎ የሚሄድ ሰው መሆኑን ነው የምትመለከተው ዳይሬክሽኑን ከመጀመሪያው ቀን ስላስቀመጠ የሚያደንቀውም የሚያደርገውም የሚናገረውም አስተሳሰቡ ከምኒልክ ጋር በጣም የተቀራረበ አጭበርባሪነቱም አንድ ቦታ ሄዶ የሚናገረው ሌላ ቦታ ሄዶ የሚናገረው ሌላ ሰዎችን በሰላም የሚቀርብ የመሰለ የሚወስዳቸው እርምጃ ደግሞ በጣም መራር የሆኑ የምኒልክ ስትራቴጂን የሚከተልና ያንን የሚያደንቅ ሰው መሆኑን በአብዛኛው ይታያል ማለት ነው እንግዲህ ካደረጋቸው ነገሮች ብዙዎቹን ማንሳት ይቻላል እንግዲህ ይሄንን ሊያረጋግጡልን የሚችሉ ነገሮች አንደኛ ማንንም ሰው እንደሚያውቀው የምኒልክን ወይም የኃይለ ሥላሴን ታሪክ ወይም ማወደስ ባለፉት 50-60 ዓመታት ውስጥ አልነበረም በተለይ ስለ ምኒልክ በኃይለ ሥላሴ ዘመንም አልነበረም እንግዲህ ኦልሞስት ከመቶ ዓመት በላይ የተረሳን ታሪክ ቤተ መንግስቱን አሳድሳለሁ የሚል በቢሊዮን የሚቆጠር ገንዘብ አዋጡ ብሎ ሰዎችን አስጨንቆ እያሳደሰ ነው በተቃራኒው ደግሞ ህዝባችን በባሌ በሐረርጌ በወለጋ በሌሎች አካባቢዎችም ህዝቡ ተርቦ የሚበላው አጥቶ የሚጨነቅበት ሁኔታ እንታያለን እንግዲህ እሱ የሚጨነቀው ስለ ነገስታቱ ነው የሱን ኢሜጅ ያሳድግልኛል ወይም ከፍ ያደርገኛል ብሎ የሚያስበው እንደነ ነገስታቱ መታየትን ማምረቱን ታያለ ከዚህም በተጨማሪ በመንግስቱም በመለስ ጊዜም ያልተሰራ የኃይለ ሥላሴን ሐውልት ካላሰራው ብሎ ህልሙን በሌሎች ውስጥ ሲያሳካታ ይሄም ለመታወቅ በተቻለ መጠን እንግዲህ የንጉስ ዘር ነኝ ወደምለው ወይም ደግሞ ሰባተኛው ንጉስ አንተ ትሆናለህ የሚለውን የእናቱን ራዕይ የሚለውን ለማሳካት እንደሚሄድ ነው የሚያሳየው ከዚህም በተጨማሪ በጣም ተቃራኒ ሆኖ ህዝብ አሁን ካለው ህገ መንግስት የፌደራል እሳቤ በጣም በተቃራኒ የሚጓዙ አስተሳሰቦችን ወደፊት ሲያመጣ ያለ ማለት ነው ከነዚህም ውስጥ ለምሳሌ የድንበርና የማንነት ኮሚሽን ብሎ አሁን ያለውን ፌደራላዊ አወቃቀር ለመናድ እንዲያመች በተለይም ደግሞ ኦሮሚያ ላይ ያተኮረ ይሄም ደግሞ የሚሆነው ኦሮሞን ለማስፈራራት በኦሮሚያ በሁሉም ህዝቦች የተከበበች ነችና ሰላም በዚህ አካባቢ ሊመጣ አይችልም የኦሮሚያን ካላፈራረስናት የሚል አይነት ሳቤ ያለው በነፍጠኞች ብቻ የተሞላ ኮሚሽን አቋቁሞ በተቃራኒ ህገ መንግስቱ በተቃራኒ እንትኖቹን ሪጂናል ስቴቶቹን ሊያፈርስ እንደሚፈልግ በግልጽ የታየበት ሁኔታ ነው ያ ብቻ አይደለም በቅርብ ጊዜ ደግሞ የታየው የአካባቢ መንግስታት ወይም የራሳቸውን ቋንቋ መርጦ ማስተማር ሲገባቸው በትምህርት ሚኒስቴር ውስጥ ነፍጠኞች የሞሉበት የትምህርት ሚኒስቴር አማርኛን ሁሉም ሰው ከአንደኛ ክፍል ጀምሮ ሁሉም ህጻናት እንዲማሩ የሚል አይነት ሙከራ ተደርጎ ነበር የተጨናገፈበት ሁኔታ ነው የምትመለከተው የሰላምና የእርቅ ኮሚሽን የሚል ደግሞ የውሸት በማለት የደርግና የአባ ሰዎች ብቻ እዛ ውስጥ አጠራቅሞ ሰላምና ደህንነት ይመጣል የሚል አይነት በጣም ምንም ካለው እሳቤ ጋር የማይገናኝ ወደ አሃዳዊነት ለመመለስ የሚጥር ሰው መሆኑን እጅግ በጣም ታይቷል እነዚህ ጥያቄዎች እነሱ ያነሳቸው ነገሮች ሁሉ የህዝቡ ጥያቄዎች አልነበሩም ህዝቦቹም የሚጠይቁት ለበለጠ ዲሞክራሲ ለበለጠ ፌደራሊዝም ለበለጠ የራስን በራስ ማስተዳደር ለበለጠ የነሱ ታሪክ መከበር ለበለጠ የባህላቸው ቋንቋቸው መከበር ነው በተለይ ሳውዙን ክፍል ከተመለከተ የነስዳማ ጥያቄ የነበረው ራሳችን በራሳችን እናስተዳደር እኛ የራሳችን ክልል ይኖረን የሚል አይነት ጥያቄ ሲያነሱ እሱ ደግሞ በተቃራኒው ከህዝቡ በተቃራኒ ይጠየቁ ከነበሩ ጥያቄዎች በተቃራኒ የአህዳዊ ስልጣኑን ስርዓቱን ለመመለስ ስጥር ነው የምትመለከተው ከዚህም የተነሳ ከህዝብ ጥያቄዎች ጋር እየተጋጨ በጥቂቶች ብቻ እየተመራ ምናልባት የራሱም ህልም ያልሆነ ከውጪ የተመለሱ እንደነ ብርሃኑና እንዳርጋቸው እኛን ሁሉ ተካርታውን የሰጠነው ዶክተር አብይና የሱም የአመራሩ ቪዥንም የላቸውም የኛም ቪዥን ነው ተግባራዊ እያደረጉ ያሉ ብሎ ሲናገሩም ሰማለ እንግዲህ ምናልባት እኔ እንደምገምተው ከሆነ
እውነትም ለውጡ ሲመጣ ኦፒዲዮ ምንም ዝግጅት ስላልነበራቸው በፊቱንም የራሳቸው ፕሮግራምና አላማ ያልነበራቸው ለወያኔዎች አገልጋዮች የነበሩ ለውጥም ሲመጣ ደግሞ ምንም አይነት ቪዥንና አስተሳሰብ ስላልነበራቸው ከሌሎች ሰዎች ቀድሞ ሀሳብ ካለማግኘት የተነሳ የኢዜማን የዶክተር ብርሃኑንና የአንዳርጋቸውን ሀሳብ ወስደው ባዶነታቸውን ያስመሰከሩበት አካሄድ ነው የሚመስለኝ። የአንድ አመት ተኩሉ ጉዞ የዶክተር አብይና የግሩፑ የጠቅላላው ግሩፑ ባዶነት ምንም አይነት ቪዥን ያልነበረው ወደ ኋላ የሚመለከት 150 አመት ሙሉ ወደ ኋላ ተመልሶ የበሰበሰና የሞተን ስርዓት ወደፊት እናመጣለን ብሎ የሚዳክሩ እጅግ በጣም ኋላ ቀር ህልመኞች ሆኖ ነው እየታየኝ። መልካም አቶ ጀማል፣ መቼም እንግዲህ የአንድ አመቱን ጉዞ የተሳካ እንዳልሆነ ነው እየገለጹ ያሉት። በዛሬ በኦቢኤን ሚዲያ ላይ የኦፒዶ ባለስልጣን አቶ ታዬ ደንዳ ሲገልጹ ይህ ለውጥ የኢትዮጵያን ህዝብ ዲሞክራሲና ሰላም ነጻነት አስፍኖ አልፎ ተርፎ አፍሪካን ህዝብ የአፍሪካን ሀገር እየጠቀመ መሆኑን እየገለጹ ይገኛሉ። ጠቅላይ ሚኒስትሩ ጠላት ያሏቸውን የትግራይ ባለስልጣናቶች ቲፒኤልኤፍን አሳዶ ወደ መቀሌ መክተቱንም ገልጸዋል። እውነት ያሁኑ ለውጥ እንደርሱ አገላለጽ እንግዲህ ወደ ኋላ የሚመለከት ያልተሳካለት የሚሊክን ወይም የኃይለ ሥላሴን ስርዓት ለመመለስ እንደሚጥር ነው እየገለጹ ያሉትና አቶ ታዬ የሚናገሩት ከየት አመጣውት ነው? ለውጥ አለ ከተባለ ለውጡን እርሶ እንዴት ሊታዩት አልቻለም? እንግዲህ አሁን ቅድም የዘረዘርኳቸው ነገሮች በመሬት ላይ የነበሩ ህዝቡ ሲጠይቅ የነበሩ ጥያቄዎች ምንም እስከዛሬም ድረስ በፍለፊትም ተነስቶ እንደ አጀንዳም የማይነገር ስለ ፍንፍና አይነገርም፣ ስለ ኦሮምኛ ቋንቋ አይነገርም፣ ስለ የኦሮሞ መሬት መከረመት አይነገርም። እንደውም በተጨማሪ ነው ተብሎ ከውጭ የተመለሱ ሰዎች ሁሉ እንደ ማባባያም የኦሮሞ መሬት የሚሸጥበት ለሰዎች የሚከፋፈልበት ሁኔታ ነው ያለው። ምንም አልተቀየረም። እንግዲህ እኔ መሬት ላይ ያለውን ሁኔታ ነው እየተናገርኩ ያለሁት። እንደምገባኝ በዛ በተጨማሪ ደግሞ የምኒልክን ሐውልት ምንድነው ይሄ ቤተ መንግስቱን አሳድሳለሁ፣ በቢሊዮን የሚቆጠር ገንዘብ አፍስሻለሁ፣ ኦሮሞዎችን ላስተምር ነው፣ ኦሮሞዎች ኢትዮጵያኖች አይደለንም ብሎ ስለምብሉ ምን የምኒልክን ታሪክ ደግነት የማያውቁ ስለሆነ መሀይሞች ናቸውና ላስተምራቸው ምን ያህል ምኒልክ ደግ እንደነበረ ብሎ ተናግሯል ብሎ እንግዲህ የሱ መሪ ዶክተር ብርሃኑ ምስክርነት ሰጥ ነበር፣ የዶክተር አብይ መሪ ማለት ነው። እና ይሄንን ዶክተር ታዬ ልክነው የሚችለው ነገር አይመስለኝም። በግልጽ የሚታይ ነገር ነው። ከዛም በተጨማሪ ደግሞ ህዝብን በምን አይነት መልኩ እየገለጹ እንደሆነ ያው በቅርብ ጊዜ የምናየው ነገር ነው። ለነገሩ አቶ ታዬ የስርዓቱ ካድሬ ናቸው። እንደምታውቀው እንግዲህ ኢትዮጵያ ውስጥ አንድ ሰው ካድሬ ከሆነ ኑሮ በጠቅላላ የሚመሰረተው በመንግስት ደሞዝተኛ ስለሆነ ስራውን ካጣ ኑሮ ይበላሻል። የኛ ሀገር ሰው ፖለቲካ ውስጥ ሲሳተፍ እንደ ውጭ ሀገር ሰዎች ወይም ደግሞ ሌላ ሀገሮች እንዳደጉ ሀገሮች አይደለም። ዲፔንደንት ነው በጣም ማለት እንግዲህ ምንድነው የሚባለው ይሄ ቅጥረኛ የመንግስት ቅጥረኞች ስለሆኑ ከዛ ውጪ ሌላ ህይወት ይኖራል ብሎ ስለማይገምቱ የመንግስት ካድሬዎች በተቻለው መጠን መንግስት ያላለውንም ሀሳቡ ውስጥ ያልነበረውም እየዋሹ ነው የሚኖሩት። በጣም የሚያሳዝነው አቶ ታዬ እንግዲህ በህይወት ታሪኩ እንደሰማነው ከአሁን በፊት ለኦሮሞ ህዝብ መብት ሲታገል የነበረ ወጣት እንደነበር ነው ድሮ የምናውቀው። ነገር ግን ሰዎች እንግዲህ ከጊዜ ብዛት ከመሰላቸትም ሊሆን ይችላል ለራሳቸው አድቫንቴጅ ሲያገኙ ወደ መንግስት ይጠጉና ከዛ በኋላ ያለውን ሁኔታ እየካዱ የነበረውን እነሱ ሲቃወሙ የነበረውን ስርዓት ስልት ምንም ነገር ሳይቀይሩ እየኮረጁ በጣም ከሚገባው በላይ የሚዋሹ ሰዎች ሆኖ ነው የምታገኛቸው። አሁን አቃቤ ህግ የሚባለው ሰውዬ ብርሃኑ ጸጋዬ ከአሁን በፊት ሰዎች ሲታሰሩ ኢትዮጵያ ውስጥ ህግን ለማስከበር ብቻ ከሚወሰደው እርምጃ ውጪ ማንም ሰው ታስሮ ማያውቅም የሚለው አቶ ታዬም የህግ ባለሙያ ይመስሉኛል። እንግዲህ መዋሸት የተለመደ ነገር ስለሆነ ልክ እንደ አቶ ብርሃኑ እሳቸውም መድገማቸው ነው የምታየኝ እንጂ ሌላ ለውጥ ያለው ነገር አይመስለኝም። ህዝቡ የሚኖረውን ሁኔታ ህይወቱን ማየት ይቻላል። በአዲስ አበባም ሆነ በሌሎች ከተሞች ህዝቡ ዛሬ የሚበላውና የሚጠጣውን
መግዛት የማይችል ከቤቱ ወጥቶ በሰላም መግባት የማይችል እንደ ጉጂ ቦረናና ወለጋ አካባቢዎች በኮማንድ ፖስት የሚተዳደር ስለሆነ ለነገት አርሶ ሊበላ የማይችል ዛሬም ራሱ ከቤቱ ወጥቶ በሰላም መግባት የማይችል ደረጃ ላይ ነው ደረሰው። በአማራ አካባቢ ሰዎች ተገዳድለው እርስ በርሳቸው ባለስልጣናቸው ተገዳድለው ምንም ሰላም ያለበት በደቡብ አካባቢ ኮማንድ ፖስት ሰፍሮባቸው ሰዎች በደህንነታቸው ምንም ዋስትና ያለበት ሁኔታ ነው ያለው። እንግዲህ ነጻነት ያለ ኮማንድ ፖስት ህዝብ ውስጥ ሰፍሮ ህዝብን በጠመንጃ የሚያሰራበትና የሚገዛበት ምክንያት የለም። በኦሮሚያ ውስጥ ሰዎች እንደድሮ ልክ ከአንድ ዓመት ተኩል በፊት እንደነበረው ሁሉ ቦታ እየታሰሩ ነው የምትመለከተው። ሰንቀሌ ሌሎች ደግሞ የእስር ቤቶች ካምፖች በኦሮሞ ልጆች እስር ተሞልቷል። አቶ ታዬ ከእስረኞች ውስጥ አንዱ ነበሩ በፊት። እንግዲህ የእነዚህ ሰዎች መታሰር ለሳቸው ዛሬ እየተሰማቸው አይደለም። ብሩ ነው ዛሬ በጣም የተስማማቸው የሚመስለኝ። የሰው ልጆች መሰቃየት፣ መጎሳቆል፣ መገደል፣ መመታት፣ መደብደብ ሳይሆን ዛሬ አንጥፎ ይተኙበታል። ምናልባት ሊሆን ይችላል። እንግዲህ አቶ ታዬ የራሳቸው ወደ ራሳቸው ህሊና ተመልሰው ይሄ ህዝብ ነገ ነጻነቱን እንደሚቀናጅ አውቀው እውነታውን ተከትሎ ቢሄዱ በጣም ጥሩ ይመስለኛል። በቅርብ ጊዜ የሚታየው በቡራዩ አካባቢ ራሱ መንግስት ቦምብ እያፈነዳ ልክ እንደ ወያኔው ዘመን ወልፍ አፈነዳ ብሎ ሰው ህዝቦችን እንደሚያስረው እንደሚያሰቃየው ሁሉ አሁንም ጀምረውታል። እንግዲህ ስለዚህ የተቀየረ ነገር ያለ አይመስለኝም። ታክቲኩም የድሮው፣ አስተሳሰቡም የድሮው፣ ውሸቱም የድሮው፣ ምንም የተለየ ነገር አይታይበትም። አቶ ታዬ ራሳቸውን ዝቅ አድርገው ልክ ከቲፒኤልኤፍ ካድሬዎች የተሻለ ያልሆነ አስተሳሰብ እያሰራጩ ያሉ ሆኖ ነው የሚታየኝ። እንግዲህ እንደምታስታውሰው ወያኔዎች ኢትዮጵያ በእድገት መጥቃ ከአፍሪካ አንደኛ ሆናለች 11 12 14 የእድገት ዲጂት እያስመዘገብን ብሎ ሲወሹ ነበረ። ከዛ የተለየ አይመስለኝም የሳቸው። መልካም እንግዲህ ማዕከላዊም ተዘግቶ ለኤግዚቢሽን ቀርቧል። የሚያሳዝነው ከትናንትና የደረሰኝ መረጃ ከዛው ከእስር ቤት የመጣልኝ መቼም ከመቶ ጅብ አንድ ደግ ጅብ አይጠፋምና ፖሊሶች የኦሮሞ ልጆችን በመተባበር ላይ ይገኛሉ። ከዛው ከሶስተኛ ፖሊስ ጀርባ አዲስ አበባ ፖሊስ ጣቢያ በርካታ የኦሮሞ ልጆች ታስረው እየተሰቃዩ እንዳለ ይድረሱልኝ ጥሪ እያሰሙ ይገኛሉ። ሰንቀሌ፣ ሰንዳፋ፣ ሆለታ የተለያየ ቦታ የኦሮሞ ልጆች እየታሰሩ እንዳለ እየደረሰን ያለ መረጃ ይገኛል። አቶ ጀማል የአዲስ ዓመትን ዋዜማ ወይም የአዲስ ዓመትን ተከትሎ የዋዜማው ዕለት ከቤተ መንግስት የተላለፈ ፕሮግራም ነበረ። ይህ ፕሮግራም በኢትዮጵያ ቴሌቪዥን በኢትዮጵያ ውስጥ ባሉ ሚዲያዎች በቀጥታ ሲሰራጭ ነበረ። በዛ ፕሮግራም ላይ የቀረበ አንድ ግጥም አለ። ያም ግጥም በአሁኑ ወቅት የኦሮሞ ልጆችን አስቆጥቷል። ኦፒዶዎችም የተምታታ ነገር እየተናገሩበት ይገኛሉ። አሁን አቶ ታዬም ራሳቸው ወጥተው ስህተት መሆኑን ገልጸው መልሰው ደግሞ ዛሬ ሲናገሩ ያደመጥኳቸው ጠቅላይ ሚኒስትሩ ተጋብዘው ነው የተገኙት። ምንም የሚያውቁት ነገር የለም። መንጋ መባሉ ምንም ብዙም የሚያስጨንቅ ነገር እንደሌለ እየገለጹ ነው ያሉት። አንድ መድረክ ሲዘጋጅ ጠቅላይ ሚኒስትሩ አያውቁም ማለት በጣም ይከብዳል። ግጥሙና ጠቅላይ ሚኒስትር ዶክተር አብይ ኤፍኤም የንጫወት ፕሮግራም ላይ የተናገሩትና ግጥሙ አንድ አይነት ነው። በተለይ ብዙዎች የሚናገሩት ይሄንን ግጥም ዶክተር አብይ ጽፈው ሰጥተዋል የሚል ነገር አለ። መንጋ የሚል ነገር አለ። ይሄ ሁሉ ንቀት ከየት መጣ? የኦሮሞ ህዝብ ታግሎ ደሙን አፍሶ እሳቸውንም ወደ ስልጣን ያመጣው የኦሮሞ ህዝብ ነው። የኦሮሞ ህዝብ ዋጋ ይሄ ይሆን? ምንድነው መፍትሄውስ ይላሉ? ጥሩ ጥያቄ ነው። እኔ እንደምመለከተው እንግዲህ ከመጀመሪያውንም የዶክተር አብይ አስተሳሰብ የመጀመሪያው ንግግር ሲያደርግ ልቡ ከኦሮሞ ህዝብ ጋር እንዳልሆነ ልቡ ከነምንልክና ከሱን አስተሳሰብ ከሚያራምዱ ሰዎች ጋር እንደሆነ ለራሱም ደግሞ የመንፈስ እርካታ ሊያገኝ የሚችለው እናቱ በተነበዩለት መሰረት ሰባተኛው የኢትዮጵያ ንጉስ መሆን እንደሚያምረው ያው በግልጽ የሚታይ ነገር ነው። ይህ ደግሞ ከህዝብ መብት ጋር የሚገናኝ ጉዳይ ሳይሆን የግለሰብ አምባገነንነትን የግለሰብ አለመጠየቅን የሚያመላክት ነገር ነው። እስካሁን ድረስ በዶክተር አብይ የምትመለከተው ነገር ሁሉ
ህገ መንግስታዊም ህጋዊም ባልሆነ መንገድ ብዙዎች ነገሮች ሲያደርጉ ነው የምታየው። በየክልሉ ያሉ ፕሬዝዳንቶች ዛሬ ፕሬዝዳንቶች አይባሉም፣ ምክትል ፕሬዝዳንቶች ናቸው የሚባሉት። እነዚህ ሰዎች ደግሞ የተመረጡ ሰዎች አይደሉም። ሁሉም በአብዛኛው በሚባል መልኩ ማለት ነው የጠቅላይ ሚኒስትር ቢሮ ውስጥ ወይም ዶክተር አብይ ቢሮ ውስጥ የነበሩ ከዛ ከሱ ስልጠና ሰጥቷቸው ሌሎች ክልሎች ላይ በሞግዚትነት የሚመድባቸውና የሱ አሽከሮች ናቸው። ይሄ ህገ መንግስታዊም አይደለም ህጋዊም አይደለም፣ ተመራጮችም አይደሉም። ተመራጮች ባለመሆናቸው ደግሞ ፕሬዝዳንት ናቸው ሊባሉ ስለማይችሉ ምክትል ፕሬዝዳንት እየተባሉ ነው የሚሰየሙት። ይህም ያሳየው ዶክተር አብይ የህዝብን መብት ለማክበር የመጣ ሰው ሳይሆን እንደ ንጉስ ፈላጭ ቆራጭ በመሆን ምስለኔዎቹን የሱን ሀሳብ ሊያራምዱ የሚችሉ ሰዎችን እየሾመ እንደ ድሮ ማለት ነው ቃሹምና ምናምን እንደሚሾመው እየሰራ መሆኑን ነው የምትመለከተው። ምናልባት የንጉስነት አሰራርነት ብዙዎች አሁን የሚሉት ዶክተር አብይ በአሁን ሰዓት እያደረገ ያለው ሁሉ ነገር ጠቅልሎ የንጉስነት አካሄድ እየሄደ ነው ያለው። ኢህአዴግ በባህሪው በፊት በነበረው ግምገማ አድርጎ የመተቻቸትና የመተራረም ነበር። አሁን ስልጣኑን ሁሉ ዶክተር አብይ ጠቅልሎታል የሚሉም ስላሉ ነው። በጣም ትክክል ነው። ምንም የተሳሳተ ነገር አይደለም። እኔም የምታየው በተግባር የምትመለከተው አሁን ቅድም እንዳልኩት እንግዲህ የአካባቢው ፕሬዝዳንቶች ሁሉ እንዳሉ ተነስተዋል። እነሱ በየአካባቢው ባሉ ጨፌዎች ውስጥ የተመረጡ ሰዎች ነበሩ። አሁን ያሉት ያልተመረጡ የህዝብ ድምፅም ያለላቸው የህዝብ ወኪልም ያልሆኑ ዶክተር አብይ ራሱን የሚወክሉ የሱ ቢሮ ወስድ አስገብቷቸው ለ3 ሳምንት ለ4 ሳምንት እሱ ራሱ አሰልጥኗቸው የሱ ቪዥን ካለው ማለት ነው። ቪዥኑ እንግዲህ ወደ ኋላ መሄድና በቃ ልክ እንደ ነፍጠኛ ዘማ የሚሾማቸው ናቸው። አሁን ዶክተር አብይ ድርጅትም የለው በዚህ ከኢህአዴግም ጋርም አይደለም ከኦፒዲዮም አይደለም። እንግዲህ እሱ እንደ ድሮ ጭቃ ሹሞችን በየአካባቢው የሾመ የሚሰራ አይነት ሰው ሆኖ ነው የምትመለከተው። የህዝብን መብት ይጠብቃል ብሎ መገመት አይቻልም። እና ንግግሮቹ ከዚህ ጋር የተያያዙ ናቸው። በአብዛኛው እሱ የሚናገራቸው ንግግሮች የመብታቸውን የሚጠይቁ ህዝቦችን ዘረኞች ናቸው ብሎ ሲፈርጅ ትመለከታለህ። የሲዳማን ጉዳይ፣ የሀዲያን ጉዳይ፣ የከምባታን ጉዳይ፣ የኦሮሞን ጉዳይ፣ የሶማሌን፣ የአፋርን፣ የእነዚህ የቅማንትን፣ የአጋውን፣ የራያን ህዝብ ጥያቄ እነዚህ ሁሉ እሱ በዘረኝነት ነው የሚመለከተው። እሱ ዘረኛ ነው የሚላቸው ደግሞ እኔ ንጉስ ነኝና ሁላችሁም ዘረኞች ናችሁ፣ እኔ ምናልባት የመጣሁት ከኦሮሞ ስለሆነ በእኔ ስር ካልተዳደራችሁ ብሎ የዛን አይነት መልእክትን ሊያስተላልፍ ፈልገው ሊሆን ይችላል። ከእግዚአብሔር የተቀባሁ ነኝ፣ 7ኛው ንጉስ ነኝ፣ እናንተ በእኔ ስር ካልተዳደራችሁ ከእግዚአብሔር የመጣውን ንጉስ በዘሩ እየለያችሁ ልትሉት ነው ብሎ ለማለትም ሊሆን ይችላል። ነገር ግን የህዝቡን ስነ ልቦናም ይሁን ባለፉት ዘመናት የተደረጉት የህዝብ ትግሎችን ያልተረዳ ምንም ነገር ያልገባው ታሪኩም የኢትዮጵያ ታሪኩም ምንም ያልገባው በተለይ ባለፉት 50 እና 60 ዓመታት ሲደረጉ የህዝብ ትግሎች ለምን እንደሆነም ያልገባው ሆኖ ነው የምታየው። ንግግሮቹ በጠቅላላ በሱ እየተቃኙ የሱን ደግሞ አጫፋሪዎች አይተህ እንደሆነ ወይም ደግሞ አማካሪዎች አይተህ እንደሆነ ዳንኤል ክብረት ያሉ ሰዎች በህዝቦች ላይ በጣም ጥላቻ ያላቸው በተለይም ደግሞ በኦሮሞ ማህበረሰብ ላይ በቋንቋው ላይ ምን ያህል ጥላቻ እንዳለው በቤተክርስቲያን በሚያስተምሩ ኦሮሞዎች ላይ ክርስትና በኦሮምኛ እየተስተማረ ነው በአትላንታ ሄጃለሁ ብሎ በኦሮምኛ ላይ ራሱ ሲሳለቅ የነበረ ሰው ነው እና እዛ ላይ ግጥም ሲያነቡ የነበሩ ካነበበችው ልጅም ቀጥሎ ህፃኑም ልጅ እንግዲህ የኦሮሞ ትውልድ ያልሆኑና የአንድ አይነት ባህልና አስተሳሰብ ለማሰራጨት ስር እንዲሰድ ለማድረግ የመጡ ከአማራው ማህበረሰብ የመጡ መሆኑን ታያል። በጣም የሚያሳዝነው የልጆቹ ብቻ ሳይሆን ሽማግሌ ይሄ በኦልፍና ኦቲቢዮን እናቀራርባለን ብሎ በሽምግልና ተሳተፉት ሰውዬ ሽማግሌው ራሱ ዛሬ መልካቸውን ቀይረው ባንዲራውን ለእናንተ አልሰጥም መፋቀርን ምናምንን ዘርን ካልተዋችሁ የሚለው እጅግ በጣም ሰው ራሱ አንተ ትልቅ ነው የምትለው ሰው ሁሉ እጅግ በጣም ቀለው የምትመለከልበት ቦታ ነው። ዶክተር አብይ ስለዚህ ነገር አያውቅም ብሎ ማለት በጣም ራስን ማታለል ነው። የማያውቅ ከሆነ መሪ አይደለም ማለት ነው። እጅግ በጣም በዚህ አይነት ቦታ እሱ ምንም ሳያውቅ ዳንኤል ክብረት ራሱ አዘጋጅቶ ዶክተር አብይ ደግሞ እዛ ሄዶ የሚያጨበጭብ ከሆነ እሱ ተመሪ የዳንኤል ተከታይ እንጂ እሱ መሪ አይደለም ማለት ነው። ይሄ ራሱ እንደገና አብይን መልሶ መስደብም ይመስለኛል። አቶ ታዬ እንደዛ ብሎ ከሆነ
ለነገሩ ታየ እንግዲህ ያው ውሸቱን ለመናገር ነው እንደሌላ ሁሉ ክደት ለመፈጸም ነው እንጂ ካደው በእውነት ከሆነ ዶክተር አብይ የሚያደርጋቸው ንግግሮች በጠቅላላ የአማራውን የገዢ መደብ ለማስደሰት አሁንም የነሱ እንትኖች አሉ አይደለ የደርግና የሀፓ ተከታዮች የነበሩና ስልጣን ለኛ ይገባናል ሌሎች ማህበረሰቦች መብታቸውን ስለነሱ መነሳትም የለበትም የሚሉ የነሱ ርዝራዦች ተከታይ ስለሆነ እስካሁንም ድረስ እሱ የሚናገራቸው ነገሮች ሁሉ ከ70 እና 80% በላይ የሆኑ ማህበረሰቦች የሚወክል አይደለም እንግዲህ በጣም በሄ በፐርሰንት ማስቀመጥ ይቻላል እዛ ሀገር ውስጥ ያለው ማህበረሰብ ምናልባት ከጥቂት የአማራ ተወላጆችና ጥቂት የትግራይ ተወላጆች ካልሆነ በስተቀር አብዛኛው ህዝብ ለእኩልነት የሚታገል የማህበረሰቦች የታሪክ የማህበረሰቦች ቋንቋ የማህበረሰቦች ካልቸር እንዲከበር የሚፈልጉ ሰዎች ናቸው ህዝቦች ራሳቸውን በራሳቸው የሚያስተዳድሩ የሚፈልጉ ናቸው ከትግራይም 70-80% በላይ ይሄንን የሚፈልጉ ሰዎች ናቸው ከአማራውም ባጼው አስተዳደር መተዳደር የሚፈልገው የቁጥር ምናልባት 10% ቢሆን ነው 90% የሆነው ህዝብ ራሱን በራሱ ማስተዳደር በራሱ ባህል በራሱን አካባቢ በማስተዳደር የሚፈልግና የፌደራሊዝምን እንትን ወደፊት ሊገፋ የሚፈልግ በነጻነት ሊኖር የሚፈልግ ሰው እንጂ በንጉስ መተዳደር የሚፈልግ ሰው አይደለም ይሄ ቅድም ያልከው የመንጋው ስደት እነዚህ ህዝቦች በቁጥር በጣም በከፍተኛ ቁጥር ትግል ሲያደርጉ የህዝቦችን ትግል እውቅና ከመስጠት ይልቅ መንጋ ብሎ ሰዎችን እንደዚህ መስደብ እንደዚህ ምናልባት ከሰደብናቸው ይሸማቀቁና መሰባሰብን ያቆማሉ የሚል በጋራ መታገልን ያቆማሉ የሚል ለመበታተን የሚደረግ የቅስም የመስበሪያ ዘዴ ነው እነሱ ከዛም አልፈው እንደ ከብት መንጋ ናቸው ከማለትም አልፈው ውሾች ናቸው እኛ ያበላናቸው ውሾች በጠገቡት በልተው ሲጠግቡ እኛን ደግሞ እየነከሱ ነው የሚል አይነት እንትን ነው የምትሰማው እዛ ውስጥ እንግዲህ እነሱ ያበላቸው ውሾች ዶክተር አብይ ኦሮሞ ነው ኦሮሞዎች ከነሱ ውሾች አንዱ ከሆነ ዶክተር አብይም ውሻ ነው ማለት ነው እዛው ቁጭ ብሎ በስሰደብ እሱ ራሱ እጁን ሲያጨበጭብ ነበር ምናልባት መልእክቶቹ ላይገባቸውም ይችላል መሰለኝ አንዳንድ ጊዜ ደብተራቸው የምጽፉላቸው ሰዎች እና ዶክተር አብይ እኔ እንደምመስለኝ ከሆነ ሙሉ በሙሉ በየበታችነት የተጻነሰ ኢንፌሪቲ ኮምፕሌክሲቲ በጣም ያጠቃው ሰው ይመስለኛል ምክንያቱም ከአሁን በፊትም ለወያኔዎች ሲያገለግል ነበረ የትግራይን የበላይነት ወስዶ ነው ሲያገለግል ነበረው አሁን ደግሞ የአማራ የጥንቱን የርዝራዥ ታሪክ የበላይነት ተቀብሎ ኦሮሞነቱን ከርቶ በተቻለው መጠን ከኦሮሞነት በመሸሽ አማራ ለመምሰል ኢትዮጵያዊ ለመምሰል እነሱ የሚሉትን አይነት ኢትዮጵያዊ ማለት ነው አማርኛን በጣም አቆላዋሶ የሚናገር የኢትዮጵያን ባህል የሚያቅ የኢትዮጵያን እምነቶች የሚከተል የኢትዮጵያ እምነቶች የሚባለው እሱ እንግዲህ አንድ ነው ኦርቶዶክስን ከሌሎቹ አብልጦ ሲናገር ሰምተናል ኦርቶዶክስ ማለት አገር ነች ሊኮሩበት ይገባል ብሎ ለሁሉም ሰው በማያገባው የፖለቲካ ጉዳይና የሃይማኖት ጉዳይ መለያየት ሲገባው እነዚህ ነገሮች ሁሉ የሚናገር ነው ለመወደድ ብሎ እነዚህ ጥንቱን ርዝራዦች ለማስደሰት ብሎ የሚያደርገው ጥረት ነው እኔ አሁን የተናገረው ነገር ብዙ ቁጣ ማስነሳቱ ይገርመኛል እንደውም በኦሮሞ ዘንድ ምክንያቱም ባለፈው አመት ሙሉ ቤተ መንግስት ከገባበት ቀን ጀምሮ እስከ ዛሬ እሱ የሚያደርጋቸውና የሚናገራቸው ነገሮች በጠቅላላ ከኦሮሞ በተቃራኒ ከተጨቆኑ ህዝቦች በተቃራኒ ከህገ መንግስት በተቃራኒ ያለ ነገር ስለሆነ ምንም ነገር አዲስ ነገር ሆኖም አልተሰማኝም እርግጥ ያልነቁ እስካሁን ነገሩ ያልገባቸው ኦሮሞዎችን አስደንግጧቸው አሁን ባለው ይሄ ትክክለኛ ሰው አይደለም ለኛ ብሎ ሲሰሙ በጣም ሰማለውን ጥሩ ነገር ነው ሰው ደረጃ ላይ መድረሱ እሱም እንግዲህ ራሱን እያጋለጠ ለትግሉ አስተዋጽኦ እያደረገ ነው ብዬ ነው እንግዲህ አቶ ጀማል በተለይ የኢትዮጵያ አርቲስቶች ድራማቸውም ቀልዳቸውም ሁሉ ነገር በአሁን ሰዓት ዶክተር አብይ ከመጣ በኋላ ኦሮሞ ላይ ያነጣጠረ ብሔር ላይ ያነጣጠረ ዘረኛ እንደተሆነ የኦሮሞ ህዝብ ዘረኛ እንደሆነ ማሾፊያና ማላገጫ አድርገውታል ያለፉት 4 አመትና 3 አመት የኦሮሞ ልጅ ደሙን ሲያፈስ ከቲፒኤልኤፍ ጋራ ታንክ ፊት ለፊት ቆሞ ደረቱን ለጥይት ሰጥቶ ሲገታተር
ሲናገርና ሲሞት የነዚህ አርቲስቶች የት እንደነበሩ አናውቅም ተደብቀው እንደነበረ ነው የምናውቀው አሁን ብርሃን ሲመጣ እንግዲህ ለውጡን ዶክተር አብይ ከመጣ በኋላ ወጥቶ የኦሮሞ ህዝብን ለማንቋሸሽና የኦሮሞ ህዝብን ጥላሾት ለመቀባት መሞከራቸው በታሪክ ዘንድ ተጠያቂ መሆናቸው ህግም ሲኖር ደግሞ በህግ ተጠያቂ መሆናቸው አይቀርምና እንደው አቶ ጀማል ከዚህ ጋር አያይዘው ዛሬ የተመለከትኩት በኦቢኤን ላይ ዶክተር ሚልኬሳ ሚለክሳ ዶክተር አብይ ከስልጣን መውረድ አለበት የሚለውን ትችትና የኦሮሞ ምሁሮች የተለያየ ሚዲያ ላይ ወጥተው የተናገሩትን ሲያጥላላ ነበር እንዴት ዶክተር አብይ አንድ ኦሮሞ ከስልጣን ይውረድ ይባላል ይሄ ሰው ብዙ ነገር ያደረገ ነው ብለው ሲናገሩ ነበር በሌላ ሀገር እንደዚህ አይነት ትችት ሲቀርብ ባለስልጣኑ ራሱ ስልጣኔን አልፈልግም ብሎ ሪዛይን የሚያደርግበት አጋጣሚዎች አሉ ዶክተር አብይ ደግሞ በአሁን ወቅት ዳር እስከ ዳር የኦሮሞ ህዝብ ከኦሮሞ አብራክ የወጣ ነው ልጄ ነው ብለው ሲያምኑ የነበረው ኦሮሞዎች እየተቃወሙት ይገኛል ኦፒዶች ራሳቸውን ስህተታቸውን ከማረም ይልቅ ዶክተር አብይን ዲፌንድ የማድረግ የመከላከል ሁኔታ እየታየባቸው ነውና ኦፒዶን እስከ ድረስ ያደርሳዋል ብለው ያምናሉ መጪው ምርጫ ነው ምናልባት ኦፒዶ ያ ምርጫ አያሰጋውም አልመረጥም ብሎ አይፈራም እንግዲህ ማለት ነገር ነው ያነሳው መጀመሪያ የአርቲስቶች ጉዳይ ላይ ትንሽ እንትልበለ የአዲስ አበባ አካባቢ የሚንጫጫውንም ከዛ ውጪ ያለውን እንደምታስታውሰው በ4 እና 5 አመት ቄሮች ከወያኔ ጋር ተናነቁ የአዲስ አበባ ውስጥ ያለው አሁን የሚንጫጩ ሰዎች ተኝተው ይመለከቱት ነበር ለነሱ እንደ ድራማ እንደ ጨዋታ ሁለት ዘረኞች እየተፋጁ ነው ወያኔዎቹም በተቻላቸው መጠን እንትና የታጠቁ ስለሆነ ሌሎች ዘረኞች ይፍጁ ብሎ ቁጭ ብሎ ሲመለከቱ ነበር አንዳንዶቹ ሐሳብም ተሰጥቶ ነበር እኛ ምን አገባን እነዚህ ሰዎች እኮ ቄሮች የምትሏቸው ሰዎች የወልፍ ባንዲራ ይዞ ነው እየተንቀሳቀሱ ያሉት አንድ ዘረኛ ሌላውን ፈጀጂ ሌላ ምንም ነገር አይደለም ብሎ ያኔውንም በደስታ ሲዋርቁ ነበር እንደውም አሳልፈው የኦሮሞን ወጣቶች ለወያኔ ሲሰጡ የነበሩት እነዚሁ ናቸው በዛን ጊዜ ቢሆን እና እነሱ ሁለቱ ተጣልተው ወያኔና የኦሮሞ ቄሮ ተጣልተው ሁለቱ ሲሸናነፉ እኛ ደግሞ በመሐከል እንትን ጉልበታችንን አጠናክረን ስልጣን እንይዛለን የሚል ስልት ነበር እስካሁን ሲሰሩበት የነበረው አሁን እንግዲህ ዶክተር አብይ ወደፊት ሲመጣ የተጠቀመው ስልት ተጠቅሞናል እኛ ምን ፈልገው አይነት ሰው ፍለፊት መጥቷል የኦሮሞ ግን ቄሮዎች ወይም ማህበረሰቡ ያስብ ወደ ነበረበት ሳይሆን እየሄደ ያለው እኛ ወደ ምን ፈልገው ነው የመጣው ዶክተር አብይ የኛ ሰው ነው ዶክተር አብይን አይዝን እናልቅስ የሚል እንደ ፕሮፌሰር መስፍን ሁሉ ያሉ ሰዎች አሉ ምክንያቱም ዶክተር አብይ ብቻ ነው የኛ አዳኝ ሌሎች ኦሮሞዎች የኛ አዳኞች አይደሉም አጥፊዎቻችን ናቸው ቄሮ ማለት መንጋ ነው ይሄ መንጋ ደግሞ የሚፈጀን ነው ይሄ እንደዛ አይነት ትርክት ከኢትዮጵያ አፈጣጠር ጋር በጣም የተገናኘ ነው እንግዲህ በ16ኛው ክፍለ ዘመን ኦሮሞን ሲገልጹ የነበሩ የነሱ ታሪክ ጸሐፊዎች የሚሉት ኦሮሞ እንደ ጎርፍ ኢትዮጵያን ለማጥለቅለቅ ሲጓዝ ያ ኢትዮጵያን አጥለቅልቆ ወደ ኢጅፕት ወደ ብሉ ናይልና ኢጅፕት ራሱም ገደል ሊገባ ሲል የገታው የኢትዮጵያ መንግስት ነው ብሎ ካሁን በፊት እንደዚሁ የመንጋ አገላለጽ ለኦሮሞ ሲጠቀሙ ነበር አዲስ ነገር አይደለም ይሄ በታሪካቸው ያለ ኦሮሞን ለማንቋቋሸሽ ያለውን ጉልበቱን ደግሞ መቋቋም እንደማይችሉ ሲያውቁ እጅግ በጣም በብዛት ማህበረሰቡ ሲንቀሳቀስ ከከብትና ከሌሎች እንስሳት ጋር ለማመሳሰል የሚያደርጉት ሙከራ ነው ይሄ አሁንም በአርቲስቶቻቸው በኩል የሚታየው ይሄው ነው ከዛ የተለየ ነገር አይመስልኝም የዶክተር ሚልኬሳንና የሌሎች የኦፒዲዮ ካድሬዎችን የሚመለከት ደግሞ ያመጣው እንግዲህ የተለመደ ነገር ነው ኦፒዲዮ በቲፒኤልኤፍ እንትን ነው ያደገው መለስን ከእግዚአብሔር በታች ያው እንግዲህ ከሁለተኛው የእግዚአብሔር ሰው አድርጎ ሲመለከቱ የነበሩ የቲፒኤልኤፍ ካድሬዎች ናቸው ኦፒዲዮ እንደዚህ አይነት ባህል ለ27 28 አመት ያደገበት ነገር ስለሆነ ጌታው ሲያስነጥስ ባራ ያቃፍታል የሚባለው አይነት ነገር ነው አሁን ዶክተር አብይ ላይ ትችት ስለመጣ ባሪያዎቹ የሱ ተላላኪዎች ደግሞ ማቃሰት ጀመሩ ማለት ነው እንደት ለቆታላችሁ የኛን ጌታ እንደማለት ነው እነሱ የሚከፈላቸው ካድሬዎች ስለሆኑ ምንም ነገር ብሎ ህዝቡ ደግሞ ያለውን እውነታ ያውቃል ምንም ነገር እንዳላገኘ የኦሮሞ ህዝብ በአንድ አመት ተኩል ውስጥ እንደውም ስለ ኦሮሚያ እንዳለች በቀጥታ ሁሉ በሚያሰጋ ሁኔታ የኮሚሽንና የድንበር ጥናት
የድንበርም የሚለውን ነገር ደግሞ ቀይሮ ወደ ወሰን የማንነትና የወሰን የሚለው ሁሉ የመለሰው ዶክተር አብይ ነው የሚያመላክተው ልክ እንደነለደን ልደቱ ኦሮሚያ የሚባለው ግዛት እጅግ በጣም ሰፍቷል ከሚገባው በላይ ወያኔዎች በገጠ በረከት ለኦሮሞ ሰጥቷል የሚል እሳቤ በዶክተር አብይም ጭንቅላት ውስጥ ስላለ እንደን አድርገን ኦሮሚያን እናሳንሳለን የሚል አይነት ተከትሎ የሚሄዱ ሰዎች እንደሆኑ ያመላክታል እነዚህ ካድሬዎች ለህዝቡ ጥቅም ምንም ፍላጎት ግን ለህዝቡ ጥቅም የመቆም እንትን የላቸውም ጥንካሬ የላቸውም ከነሱ ደግሞ ስለሚያገኙ ለደሞዛቸው ነው እነሱ የሚታገሉት ህዝቡ ደግሞ ዛሬ የተታገልለት የነበረው ከአንድ አመት ተኩል የነበረው ሁኔታ እንዳለ ያውቃል ቄሮዎችን በመከፋፈል የኦሮሞን ህዝብ ለመከፋፈል ሞክሯል ይሄ ትርክትን በመቀያየር አንዱ ይወደናል አንዱ አይወደንም በሚል ደግሞ ኦሮሞን በመከፋፈል ግማሹ ላይ የኮማንድ ፖስት አዞ በዌስት በሳውዝ በሌሎች አካባቢዎች ኦሮሞዎችን እየገደሉ እያሰሩ ነው ሌሎቹ ደግሞ ይወዱናል ብለው ህዝቡን ለሁለት በመክፈል የማይወደንና የሚወደን ጠላታችንና የፍሬንዳችን ጓደኛችን እያሉ የኦሮሞን ህዝብ ራሱ ከፋፍሎ በዛ መካከል የራሳቸውን አካብተው አሁን እኛ ባለተረኛ ነን የሀብት ለመዝረፍ ካሁን በፊት በወያኔ ጊዜ ተራ ልናገኝ አንችልም የሚል ከውጭም ከሀገር ቤትም ከውስጥም ተሰባስበው አንድ ላይ እየዘረፉ ያሉ ሰዎች ናቸው ስለዚህ በመንደ ከመናገር ይልቅ አሁን ባገኘነው እድል እንደምንም 1-2-3 ፎቅ እኛ ምንስራና ጊዜያችን ሲደርስ እንግዲህ ስልጣናችን እንዘልቃለን የህዝቡ ትግል እንደሆነ መመለሱ አይቀርም ብሎ ያሰቡና በአቋራጭ በአጭር ጊዜ ውስጥ ሀሳብ ለመሆን የሚቋምጡ ሰዎች ናቸው እንደዚህ አይነት ነገር የሚናገሩት ዶክተር ሚኬሳም ቦታዬ ደንዳም የቅርብ ጊዜ የኦፒዲዮ ተከታሪዎች ናቸው እነዚህ እንግዲህ ካሁን በፊት ብዙዎች ስላላተረፉ አሁን በአቋራጭ ምናልባት በወራት ውስጥ ሀሳብ ለመሆን የሚቋምጡ አይነት ሰዎች ሆኖ ነው እኔ የሚታይ ከዛ በተረፈ በጥቅሉ ኦፒዲዮ ምንም ቪዥን ያለለው ድርጅት መሆኑን የምትመለከተው እንዳርጋቸውና ዶክተር ብርሃኑ ከዶክተር አብይ ጋር ቤተ መንግስት ነው የሚመላለሱት ነገር ግን ትግሉን ያመጣው በጣም ጠንካራው የኦሮሞ ህዝብና የኦሮሞ ቄሮ እንዲሁም የኦሮሞ ድርጅቶች ተገፍተው ውጪ ነው ያሉት ዶክተር አብይ ኦሮሞ የሚባል ሰው ወደ ራሱ ማስተጋት አይፈልግም እሱ ማስተጋት የሚፈልገው የሱ አማካሪዎችም የሱ አጋዦችም የሱ ቤተሰብ በቤተ መንግስት ጎብኚዎችም የሱ የኢቨንት አስተባባሪዎችም ነፍጠኞች ናቸው እነታየ ራሳቸው በዚህ አይነት ቦታ ላይ ሲጋበዙ አይቻላል ካሁን በፊትም የተለያዩ ግብዣዎች አድርጓል ዶክተር አብይ ራሱ ያዘጋጃቸው የሚሊዮን የራት ግብዣ ተደርጎም ነበር የሚሊዮን የራት ግብዣ እንግዲህ ከኦሮሞ በበዘበዙት የአብሲኒያ ባለሀብቶች ብቻ የተደረገ ነው ኦሮሞ እዛው ልታገኝ አትችልም ምክንያቱም ኦሮሞ ከሀብቱ መጠቀም እንዳይችል ተደርጎ ደሃ ተደርጓል እዛው ተሰበሰቡት በሚሊዮኖች ገንዘብ አዋጥተው የተሳተፉት አብሲኒያ ናቸው እንግዲህ የነሱ የባከማቹት ነው እሱ እነዚህ ሰዎች ይረዱኛል ብሎ ስለሚያስብ ወደ እነሱ ነው መጠጋት የሚፈልገው አርቲስቶች በአርቲስቶች ስም ስብሰባ በተደረገ ጊዜ የኦሮሞ አርቲስቶች እዛ ተጋብዘው አታይ የአዋቂዎች ስንትን መመካከሪያ መድረክ ተብሎ የኦሮሞ አዋቂዎች እዛ ቦታ አብሲኒያዎች እንዳለ ነፍጠኛ የደርግና የኢህአፓር ዝራጅ ነው zamtaው እነዚህ ልጆች ይሄን ሁሉ ያዩ የኦሮሞን ህዝብ ለማዋሸት ለመሸፋፈን መሞከራቸው ያስታዝባቸዋል እንጂ እውነተኛ አድርጋቸው ከምርጫ ጋር በተያያዘ ነገር ያልከው እንግዲህ አብዛኛው ህዝባችን ስትጠይቀው ሀገር ቤት ከሰው ጋር ስትነጋገር እንኳን በህይወት ያለ ሰው የሞተ እውነተኛ ሰው አለ በነፍስ ተብሎ አንድ ሰው ቢወዳደር ኦፒዲዮን ያሸንፋል ነው ብሎ ህዝባችን ያውቀዋል እንግዲህ እነሱ እየተጨረጨሩ ያሉት በተቻላቸው መጠን የኛን ተፎካካሪ ናቸው የህዝብ ቅብልነት አላቸው የሚሉትን የኦሮሞ ብሔርተኞችን በተቻለ መጠን በግለሰብም በተደግተን መልክ ያሉትን መደፍጠጥ ነው የሚፈልጉት ዶክተር አብይ ስራው ለአንድ አመት ተኩል የምንመለከተው ይሄንን ነው ካድሬዎቹም ይሄንን በዚሁ ላይ ነው እንትን ያሉት ይሄ ደግሞ እውነተኛ ሰው ማድረጋቸውም አጥፈተና ብሎም የማይጠፋ ሀሳብ ነው ሀሳብ የኦሮሞን ህዝብ ሀሳብ ማጥፋት አይችሉም ይሄ እንመለስ በፓርላማ አዋጅ አውጥተው ተርክቶች ናቸው ብሎ ወስኖ ነበር ወለስ ከኦሮሚያ ምድር ጠፍቷል ብሎ በፓርላማ 10 ሲናገር ነበር በሱ አንደጋገር የጠፋ ነገር የለም ኦፍ ኮርስ የብዙ ሰዎችን ህይወት በዚህ የተነሳ ቀጭቷል ብዙ ኦሮሞዎችን እጃቸውን እግራቸውን ቆርጧል ብዙዎቹን አይናቸውን አጥፍቷል የህዝባችንን ንብረት ቀምቷል አጥፍቷል አበላሽቷል ነገር ግን የህዝቡን ትግል መቀልበስ አልቻሉም
አሁንም ኦፒዲዮ እየሄደበት ያለው መንገድ የመለስን መንገድ ነው። ልክ እንደ ወያኔዎቹ ገደል የሚከታቸው መንገድ እየተከተሉ ያሉ ውሸቱን አቁመው የኦሮሞ ህዝብ መከፋፈልን አቁመው ለስልጣን እንደዚህ መቋመጥን አቁመው የህዝብን ለመዝረፍ በትንሽ ቡድን ተቧድነው ወደዛ ከመሄድ አቁመው ከህዝቡ ጋር የህዝቡን ጥርታ በማዳመጥ ወደሚሻለው መንገድ ለመሄድ የህዝቡን ጥያቄዎች ወደሚመለሱበት የኦሮሚያን ጉዳይ ወደፊት ማምጣት፣ የፍልስፍናን ጉዳይ ወደፊት ማምጣት፣ የኦሮሚያ ቋንቋን ጉዳይ ወደፊት ማምጣት፣ የመሬት መሸጥን ጉዳይ ወደፊት ማምጣት፣ የኢኮኖሚ ተጠቃሚነትን ጉዳይ ወደፊት አምጥቶ አጀንዳ ማድረግ እንጂ ስላለፉት ስርዓቶች ስለነ ምኒልክ፣ ስለ ኃይለ ሥላሴ፣ ስለ ደርግ ጥንካሬ ወይም ደግሞ ደግነት፣ ጥሩነት ማውራቱ ምንም ዋጋ ያሌለው ነገር ነው። ስለ አህዳዊነት ማውራት ከአሁን በፊት የነበረው የኢትዮጵያ ታሪክ ገናና ነው፣ ታላቅ ነው ብሎ ስለዚህ ማውራት ዋጋ የለውም። ጊዜ ያለፈበት በጣም የበሰበሰ በህዝቦች ትግል ከአሁንም በፊት የወደቀ ልንመለስበት ወደማንችለው ጓዙ ወደኋላ ሄዶ ተንሸራቶ ከመውደቅ ወደፊት ከመልክቶ የህዝቦች መብቶች የሚከበሩበትን ሁኔታ ትመለከቱ የተሻለ ነው መስለኝ። መልካም እስኪ በዚህ ሙዚቃ ረፍት እናርግና አንድ ሁለት ጥያቄዎች ይቀሩኛል፣ ደግመን እንገናኛለን። ቲፒኤልኤፍ አዲስ እንቅስቃሴ በማድረግ ወደ አዲስ አበባ ወይም ወደ ፌደራል እየተጓዘ ይገኛል ይላሉ። አዲሱ አማራ የተቀራውን የኦሮሞ ህዝብ ኦሮሞም የነካውን ሁሉም አሪዮስ እያለ ማውገዙ ለምን ይሆን? መልካም ቆይታ። ዜማው አየር ላይ ያለ
ተወዳጁን ድምጻዊ ጃምቦ ጆቴ ስለዜማው ከልብ እናመሰግናለን። አቶ ጀማል ለአምስት ቀናት የኩራት ቀን በሚል ታውጆ ነበር። ይሄ የኩራት ቀን ብዙዎች ሱፍ በመልበስ በተለያየ ሶሻል ሚዲያ ላይ ጀነን ብለው የኩራት ቀን ነው ይያሉ በጠቅላይ ሚኒስትሩ ሲያላግጡ ማየት ችለናል። እንደው ይሄ የኩራት ቀን መታወጁ በሌላ አንፃር ህዝቦች በራብ እየረገፉ በኮሌራ በሽታ እየረገፉ በኮማንድ ፖስት እየተዳደሩ ባለበት ሰዓት የኩራት ቀን ማለት ራሱ እንደው አያሳፍርም? ምን ለማለት ተፈልጎ ነው? ምን ተይዞስ ነው የሚኮራው? እስኪ ይንገሩኝ። እንግዲህ አብሲናን ባል በጥቅሉ ከተመለከተው በባዶ መቆፈስ በጣም ይበዛል። በባዶ ምንም ባልለ ማለት ነው። እኔ መለሰኛ ደረጃ ትምህርት ተማሪ ሆኜ ሲያስተምሩ ከነበሩት ነገሮች አንዳንዶቹ ዛሬ ሳስባቸው እጅግ በጣም ያሳፍሩኛል። በከብት እርባታ አንደኛ ነን፣ በቆዳና ሌጦ አንደኛ ነን፣ በልምላሜ አንደኛ ነን፣ በእውቀት አንደኛ ነን። እንግዲህ ይሄንን ነገር ውሸት መሆኑን እንደምትመለከተው አድገህ ሌሎች ሀገሮችንም ሌሎች ማህበረሰቦች የደረሱበትን ሁኔታም ስትመለከተው ምን ያህል በውሸት ማህበረሰቡ እንደተኮፈሰ ባህሉ እጅግ በጣም ኋላ ቀር እንደሆነ ነው የምትመለከተው። ኩራት አይ ዶንት ቲንክ ቃሉ ራሱ ጥሩ አይመስለኝም። ምናልባት በአማርኛ ጥሩ እንደሆነ አላውቅም እንጂ ውፍቱሉማ በኦሮምኛ ጥሩ ቃል አይደለም። መኩራት ምናልባት መኩራትና ክብር የተለያየ ነገር ሊሆን ይችላል። መከበር እንግዲህ የምትከበረው በስራ ነው እንጂ ያውም ሌሎች ሰዎች ናቸው የሚያከብሩ እንጂ አክኖሌጅመንት ማለት ነው ከሌላ ሰው። አንተ ግን ራስህ የምትኩራራ ከሆነ I don't think it is a positive thing። ነገር ግን ያለው ባህል በባዶ ሜዳ ምንም ሳይኖርህ ልክ አንተ እንዳልከው የሚበላም የሚጠጣም ሳይኖር ለሺህ ዓመታት ሰዎች በበሬ ብቻ የሚያርሱበት በእጅ ብቻ በገሶ የሚታረስበት በማጭድ የሚታጨድበት አገር ዛሬም 2-3 ጊዜ ሰዎች በልተው ማደር በማይችሉበት አገር ጫማ ማድረግ በማይቻልበት አገር ከ80 በላይ ያለው ማህበረሰብ የትምህርት ዕድል ያላገኘበት አገር በርዛትን ሰዎች በሚሊዮኖች ተርቦ ኢመርጀንሲ ፉድ ከሌሎች ቦታዎች በእርዳታ የሚተዳደሩበት አገር የመንግስት በጀት ከ50 በላይ 53-54 በጀት በፐርሰንት በላይ በድጎማና በልመና ከውጪ የሚታፈስበት አገር እንዲሁም ደግሞ ስደተኞች በዓለም ስደተኞች በቁጥር አንደኛ በሆነበት አገር በውስጥ ስደተኞች የዓለምን ሪከርድ የበጠሰበት አገር ላይ የኩራት ቀን ብሎ ማወጁ እንደምመስለኝ ከሆነ ይሄ የቪዥን ማጣት ታላላቅ የሆኑ ነገሮችን ለመስራት ሰዎችን ማነሳሳት የሚችሉ ሌሎች የሚያነሳሳቸው ነገሮችን በማጣት በባዶ መኮፈስን ማህበረሰቡ ውስጥ በማስቀመጥ እንደድሮ አሁንም እንግዲህ በድህነት ውስጥ ሰዎች እንዲዳክሩ በሌላቸው ነገር ኮርተው ተቆራርጦ ልክ ትልቅ ሰው እንዲመስሉ ለማስደረግ የሳይኮሎጂ በታችነትን በዚህ ለማሟላት የሚደረግ ጥረት ነው መስለኝ። የኩራት ቀን ብቻ አይደለም። አይተው እንደሆነ ቀኖቹ በተቀላላ ባለሉ ነገሮች ነው። የሰላም ቀን ሰላም ስለሌለ በኮማንድ ፖስት አንተቀድም እንዳልከው የምትተዳደር እየተፈናቀለ ከሚሊዮኖች በላይ በአንድና በሁለት ዓመት ውስጥ ከ3 ሚሊዮን በላይ ህዝብ የተፈናቀለበት በረሃብ ህዝቡ የሚጎዳበት ሀገር ሰላም አለ ተብሎ የሰላም ቀን ፍትህ በጎደለበት የፍትህ ቀን ፍትህ እንግዲህ ሰዎች እየታሰሩ እየተገደሉ በገፍ በሁሉ በየትኛውም ሰበብ ሰዎች እየታሰሩ እየተገደሉ እያየን የፍትህ ቀን እንደገና ዲሞክራሲ ባለለበት የዲሞክራሲ ቀን የአንድነት ቀን ምንም አንድነት ባለለበት እንኳን በኢትዮጵያ ኤምፓየር ውስጥ የአንድነት ሊኖር ቀርቶ አንድን ማህበረሰብ የኦሮሞን ማህበረሰብ እንኳን ለመከፋፈል ኦፒዲዮ እንደዚህ ተፋቀና ስትል በመናይበት ጊዜ የአንድነት ቀን ብሎ እንደዚህ ባለለው ነገር ያለል ጦቱን በቃላት ለማሟላት የሚጣር የጥረት ነው የሚመስለኝ። እንግዲህ ሁሉም ተሰየሙ የተባሉት ቀናት ባለለው ነገር ነው። እዛ ሀገር ውስጥ ባለለው ነገር ቀናቶችን እንሰይም ምናልባት በቃላቶች የጦቱን እናሟላ ይሆናል የሚል አይነት ሐሳብ ካልሆነ በስተቀር አንዱም የተሰየመው ቃል ከእውነታ ጋር የሚሄድ አልነበረም። ካለው ሪያሊቲ ጋር የሚሄድ አይደለም። የኩራቱ ደግሞ የበለጠውን
እንትን የምለው የሚያጋልጥ ኤክስፖዝ የሚያደርግና ምን ያህል የሳይኮሎጂ መድቀቅ በመሪዎቹም ላይ በተለይ በዶክተር አብይ ሐሳቡን በሚያቀርበው ሰው ላይ ራሱ ኢንስፓይሬሽናል የሆኑ ነገሮች ህዝቡን ለስራ ከሚያነሳሱ ይልቅ በባዶ ሜዳ ሞክራራትን እንድለማመድ የሚያደርግ አይነት አሳሳብ ሆኖ ነው ያገኘው። መልካም አንድ በተለይ ይሄ ኢትዮጵያ ገናናነች ገናና ነበርን ወደ ገናናነት እንመለሳለን መደመር በሚሉበት ሰዓት አንድ ግለሰብ ወደ ዝግጅት ክፍላችን በመደወል ባካችሁ ለጠቅላይ ሚኒስትሩ አንድ መልእክት አድርሱልኝ ጠቅላይ ሚኒስትር ከመጽሐፍ ቅዱስ ቃል እየወሰዱ መደመር ምናምን የሚለውን ቢችሉ ስላሴ ቤተክርስቲያንን ቢያስተዳድሩበት ይሻላል አገር እንደዚያ አይተዳደርም በሳቸው አሁን በሚሄዱበት የሳቸው ንግግር የመጽሐፍ ቅዱስ ቃል አገር በዚያ አይመራምና ስላሴ ቤተክርስቲያንን ቢያስተዳድሩበት ጥሩ ነው ሲሉ ገልጸውና እንደው I'm sorry የመደመር ያልከው ነገር ራሱ በጣም የተሳሳተ ፊሎሶፊ መሆኑን የምትመለከተው በአለም ላይ ያሉ ነገሮች በመደመር ብቻ የሚገለጹ አይደለም በመብዛትም ሊገለጽ የሚችል ነገር አለ በመካፈልም ሊገለጽ የሚችል ነገር አለ በመቀነስም ሊገለጽ የሚችል ነገር አለ እንደ ዶክተር አብይ አሳሰብ ግን ኦፕሬት የምናደርገው በአንድ ብቻ ነው በአንድ አይነት አስተሳሰብ ብቻ ማለት ነው በመደመር ብቻ ነገር ግን መጥፎ ነገሮችን ደግሞ መቀነስ ያለበት ጊዜ አለ ፍትህ ያለ መቀነስ አጥፎችን ያለ መቀነስ የነሱን እንትን ጥፋት ካለ መቀነስ ፍትህ ልታሰፍን አትችልም በነበረው አሁን ለምሳሌ ኢትዮጵያ ውስጥ ብዙ ሰዎች ገንዘብ አካብቷል የህዝቦችን በመመዝበር እነሱ ራሳቸው እንደገና የምትጨምርላቸው መደመር የምትል ከሆነ ይቅርታና በምን እንለፈው የሚለው ፍትህን ለማምጣት ሳይሆን ከአሁን በፊት ይበዘብዙ የነበሩ የሱና የግብረ አበሮች ተመሳሳይ አስተሳሰብ ያላቸው ሰዎች አሁንም በተመዘበረው ላይ ይጨምሩ እንደማለት ሊሆን ይችላል ፍትሃዊነትን በዚህ መንግስት በእንደዚህ አይነት አስተሳሰብ ልታነግስ አትችልም የሚቀነስም የሚባዛም ጥሩ ነገር ከሆነ ደግሞ የሚባዛም በጣም ተማም ለምሳሌ የማምረቻ እንትን ብኖር በጣም ተባዘው እውቀትን ለምሳሌ ማብዛት ያለበት ጊዜ ሊሆን ይችላል so you don't simply add የምትደምረውም የምትቀንሰውም የምታካፍለውም የምታባዛውም ነገር ይኖራል እንጂ ዓለም በአንድ ኦፕሬሽን ብቻ ይገለጻለች ዓለምን የምናይበት መነጽር ነው ብሎን በጣም የሚያሳፍር አገላለጽ ነው ዛሬ በተለይ የሰማው መልካም እንግዲህ ጥያቄዎችን አጠራጠር ያደረጉ እንዲመልሱልኝ ፈልጋለሁ ሁለት ጥያቄ አለኝ በተለይ ከተለያየ ሀገር አሁን የዛሬ አንድ ሚዲያ ላይ ሳይ ከአርሲ አካባቢ የመጡ የኦሮሞ ተወላጆች አካላቸው የጎደለ ጥይት ውስጣቸው ያለ በዱላ ከመደብደባ የተነሳ ሰውነታቸው ብትንትኑ የወጣ ሰዎች ያንን የፈጸሙ አካላቶች በዶክተር አብይ አመራር ስልጣን ተጨምሮላቸው ዛሬም ስልጣን ላይ እንዳሉ እያየን እንገኛለን የመደመሩ እንግዲህ ውጤት ይሄ ሊሆን ይችላል አቶ ጀማል የኔ ጥያቄ ቲፒኤልኤፍ አዲስ እንቅስቃሴ ያደረገ ይገኛል ወደ ፌደራል የማምራቱ ሁኔታ ብዙዎችን ያሰጋ ይገኛል ቲፒኤልኤፍ መልኩን ቀይሮ ምናልባት አሁን ያለውን አስተዳደር ወደዛሽ ቀንጥሮ ጥሎ ስልጣን ይሆን ስልጣን ከያዘ ያው ተመልሶ ችግሩና መከራው ይመጣ ይሆን የቲፒኤልኤፍን ጉዳይ ከመመልከታችን በፊት ለዚህ አስተዋጽኦ እያደረገው ያለው ለቲፒኤልኤፍ ማንሰራራት ነፍስ መዝራት ወይም ደግሞ አለው ባይነት የዚህ መልክ እንድትይዝ እያደረገ ያለው ምንድነው የሚለው ነገር መመልከት በጣም አስፈላጊ ነው እንደምቀደም ስናወራ እንደነበረው እንግዲህ ህዝቡ ጥያቄ ጠይቆ ነበረ የቲፒኤልኤፍን ስልጣን ያባረረው ህዝቡ ነው የህዝብ ትግል እንዳለ ተከትል ኖሮ እንደነ ዶክተር አብይ ያሉ ሰዎች የህዝቡን ትግል ባያጨናግፉት ኖሮ ቲፒኤልኤፍ በዝረራ እንደወጣችው በዛ ያበቃላት ነበር ነገር ግን የተጨናገፈው የህዝቡ ማዕበል የትግል አሁን ለቲፒኤልኤፍ ማንሰራራት እንደ ዶክተር አብይ በሚፈጥሩት ኤንቫይሮንመንት በከባቢ ሁኔታ ቲፒኤልኤፍ እድል እያገኘች ነው ለምን ዶክተር አብይ ምንም ለውጡን መምራት አልቻለም መምራት ስላልቻለ እኛ የተሻለ አመራር ማድረግ ማቅረብ ስለምንችል የተሻለ አማራጭ ነን ብሎ እድል እንዲያገኙ እድል ሰጥቷቸዋል ለምን ዶክተር አብይ በተሳሳተ መንገድ ህዝቦች ባልጠየቁት መንገድ ያለፉትን ስርዓቶች በመናፈቅ ወደ ኋላ መጓዝን ስለተመለከተ ህዝቦች ደግሞ ማህበረሰቦች ደግሞ በዶክተር አብይ ላይ እምነት እያጡ ስለሄዱ ኦሮሞንም ጨምሮ ማለት ነው የደቡብ ህዝቦችን 70% እና 80% የሚሆኑት የሀገሪቷ ህዝቦች ተስፋ አድርጎ የነበረው
አሁን በኦሮሞ ህዝብ ትግል ለነጻነት በጣም ለረጅም ጊዜ ትግል ሲያደርጉ ከነበሩ ማህበረሰቦች ስልጣን ላይ የሚመጣ መሪ ለኛም ተስፋ ነው ብሎ ተስፋ ሲያደርጉ የነበሩ ሰዎች እድላቸው እየተመናመነ መሆኑን ከዶክተር አብይ እያዩት ነው። ስለዚህ ይሄ አይነት ሁኔታ ደግሞ ለቲፒኤልኤፍ ማንሰራራት እድል እየከፈተ ነው። ለምን ዶክተር አብይ የድሮን መንግስት የድሮን አስተዳደር ሊያመጣ ነው፣ ፌደራሊዝሙን ሊያፈርስ ነው፣ ህገ መንግስቱን ሊያፈርስ ነው፣ ለኦሮሞ ህዝብ የቆመ አይደለም፣ ለሲዳማ ህዝብ የቆመ አይደለም፣ ለአፋር የቆመ አይደለም ብሎ ራሳቸውን አድቨርታይዝ ለማድረግ እድል እየከፈተ ነው። አይተህ እንደሆነ በአይቲንክ 2-3 ሳምንት በፊት በቀሌ ከተለያየ አካባቢ ሰዎችን ጠርቶ ድርጅቶች የነሱ ድሮ ያቋቋማቸውንም ያላቋቋማቸውን ጠርቶ ስብሰባ ሲያደርጉ ነበር። ከኦሮሞ ውስጥ እንደነ በበቀለ ገርባ ፕሮፌሰር እስቄል እንደገና ደግሞ የኦኤፍሲ አይ ቲንክ የፓርቲ አባል ሁሉ እዛ ሄደው ተሳተፉ አይተናል በተለያየ ሁኔታ ላይ። ይሄ የሚያመላክተው ዶክተር አብይ እኛ ወደምንፈልገው አቅጣጫ እየሄደ ስላልሆነ ትግራዮች ራሳቸውን በራሳቸው የሚያስተዳድሩ ከሆነ እነሱ የፌደራሊዝምን አስተሳሰብ የሚቀበሉ ስለሆነ ከነሱ ጋር መስራት ይቻል ይሆናል የሚል በሌሎች ሰዎች ዝንባሌው እንዲያድር የዶክተር አብይ አካሄድ እያደረገ ነው። ምናልባት ዶክተር አብይ የፈለገውም ለቲፒኤልኤፍ ተላላኪ ከሆነ ይሄን ሊሆን ይችላል። ነገር ግን ለዚህ ሁሉ ጥፋት ለዚህ ሁሉ የቲፒኤልኤፍ ማንሰራራትና ዶክተር አብይ ምንም ዋጋ የለውም እኛ የተሻለ አመራር መስጠት እንችላለን ብሎ መነሳት የዶክተር አብይ የህዝቡን ጥያቄ አማካይ አድርጎ ለህዝቦች ጥያቄ መልስ መስጠት እምቢ ማለትና ለነ ኢዜማ መተዳደር ለነ ኢሳት ሰላይ ሆኖ ሲያገለግል እንደነበረ ግልጽ የወጣበት ሁኔታ ቲፒኤልኤፍን እድል እየሰጠው ነው። ይሄንን ወደ ኋላ እንዳይመለስ ትግሉ እንዳይመለስና ቲፒኤልኤፍ ተመልሳ እንደገና ደግሞ ህዝቦችን እንዳትፈጅ አይ ቲንክ በጣም ትክክለኛው አማራጭ የሚመስለኝ ዶክተር አብይ ኤይዘር ወደ ህዝብ ጥያቄ ተመልሶ ከህዝቡ ጋር ቆሞ መጓዝ እና የቲፒኤልኤፍን ማንሰራራት ማስቆም መቻል ወይም ደግሞ ቲፒኤልኤፍ ዶክተር አብይ ቦታውን መልቀቅ አለበት። ምክንያቱም የለውጡ ኃይል ከዶክተር አብይ ላይ ጉልበት አለው ቲፒኤልኤፍን ለማቆም። ዶክተር አብይ አሁን በሚሄደው አካሄድ ቲፒኤልኤፍን የማቆም ኃይል የለውም። ምክንያቱም የህዝብ ድጋፍ ወደ ኋላ እየተንሸራተተ ነው ያለው። በተለይ በኦሮሚያና በሳውዝ የሚከተለው ደግሞ እንግዲህ የነፍጠኛው ክፍል ይሄን ያህል ብዙም አስተዋጽኦ አልነበረውም ከአሁንም በፊት። በተለይ 70-80% የሚሆነው የተጨቋኙ ህዝብ አመኔታ ሲያንሰው ወደሱ ወደ ቲፒኤልኤፍ መተባበርን ካመጡ ዶክተር አብይ ይወድቃል፣ በህዝብ ላይ አደገኛ ሁኔታ ሊከሰት ይችላል ማለት ነው። ይህ ከመከሰቱ በፊት ህዝቦች እሱ ዶክተር አብይን ቢገባውም ህዝቦች የራሳቸውን የነጻነት ትግል ለመቀጠልና ከግቡ ለማድረስ እንደነ ቲፒኤልኤፍ ያሉ ፋሽስቶች እንዳያንሰራሩ ለማድረግ ዶክተር አብይን ወይ ቀጥ ብለህ እኛ እንደምንፈልገው ወይም ደግሞ ስልጣን ልቀቅ የሚለው አይነት ጥያቄ መነሳት አለበት። ኦፒዲዮ ውስጥ ራሱ ናሽናሊስቶች እንዳሉ ይሰማኛል። መጨቆን የማይፈልጉ ለህዝባቸው ትግል ሊቆሙ የሚችሉ ሰዎች እንደሚኖሩ ይገባኛል። ከዚህ በተጨማሪ ደግሞ የኦሮሞ ቄሮ ዶክተር አብይን አምኖ በዛን ጊዜ ምናልባት አደራውን ሰጥተናል የሚሉት አይነት ነገር እውነት ከሆነ ራሱ የሱ ራሱ ከርቷልና ዶክተር አብይን ከዛ ቦታ ከስልጣኑ መልቀቅን አይ ቲንክ የመጠየቂያ ጊዜ ይመስለኛል። አለበለዚያ ወያኔዎች በሸር የተሞሉ ሰዎች ናቸው። በጣም ብዙ ገንዘብም አላቸው። ትጥቃቸውንም አልፈቱም። እንደምታውቀው እንዳለ ትጥቁም በእጃቸው ነው ያለው። ስለዚህ ህዝቦችን በማጋጨት አሁን ደግሞ ይሄ ዶክተር አብይና በኦፒዲዮ ላይ ያለውን እመኔታ ህዝቡ እያጣ በሚሄድበት ወቅት ሰዎችን እያጋጩ በግጭት ውስጥ ለትን ለማለት ተጠቃሚ ለመሆን ዶክተር አብይ አልቻለም እና እኛ ወደ ስልጣኑ እንመለሳለን፣ የተሻለ አመራር መስጠት እንችላለን፣ ኢፒአርዲኤፍ እንደ አንድ ድርጅት ወደፊት መጓዝ እንዲችል የኢፒአርዲኤፍን አስፈላጊነት እንናገር፣ እዛ ውስጥ ደግሞ እኛ ኢንፍሉዌንሱ ስለሚኖረን የተሻለ ሀሳብ እናቀርባለን ብሎ ራሳቸው ወደ መሀል ለማምጣት ጥረት እያደረጉ እንደሆነም ነው የምሰማኝ። ያም ደግሞ የማይሳካ ከሆነ ከየአካባቢው እንደ ድሮዎቹ ማለት ነው የእሱን ሞግዚቶች አከማችተው ከዶክተር አብይ ጋር ለመፎካከር እሱን በዛ መንገድ የሚጓዝ ከሆነ ለመጓዝም የሚፈልጉም ይመስላል ማለት ነው። ይሄ ሁኔታ የዶክተር አብይ ጥፋት እያስከተለው ያለው ሁኔታ ነው መስሎ የሚታየኝ።
እና ህዝቡ መንቃት አለበት ብዬ ነው የምመለከተው። መልካም አቶ ጀማል ይሄንን በ2 ደቂቃ ውስጥ ያጠናቁልኝ ከሰዓታችን ያለቀ ስለሆነ አዲሱ የአማራ እንቅስቃሴ በጥቅሉ ካምፔን አገነስት ኦሮሞ የሚነካውን ነገር ሁሉ ማውገዝ ላይ ተጠምዶ ይገኛል። እስከምን ድረስ ያስኬዳቸዋል? ኦሮሞስ ከተቀራው ህዝብ ጋራ የተቀራውን ህዝብ አኮ መኖር የለበትም ባለፈው ታሪክ መወቃቀስ አግባብነትስ አለው ይላሉ? እንግዲህ እንደምትመለከተው ከሆነ የኢትዮጵያ ኢምፓየር ራሱ ስትመሰረት ስትተዳደርም ያው በዘር ላይ የተመሰረተ ነው። ሁሉም ሰው ያውቀዋል። ከዘርም አልፎ ደግሞ በአንድ ቤተሰብ ተተዳደር ነበረ። በእግዚአብሔር የተሾመን ከእስራኤል የመጣን የሞዓ ዘነገደ ምናምን የሚባለው ከዛ ነው የመጣ ነው፣ የኛ ዘር ነው፣ በእግዚአብሔር ተቀብቶ የተላከው የሚል አያ በሲና ነሳሰብ በተለይም ደግሞ በአማራ ውስጥ በጣም ስርፈዶ ስላለ በነሱ አስተሳሰብ ሌሎች ሰዎች መብታቸውን ሊከበርም አይገባም። በተለይ ደግሞ እንደ ኦሮሞ ያሉት በጣም ግዙፍ የሆኑ ህዝቦች ወደ ስልጣን ኢትዮጵያ ውስጥ የሚመጡ ከሆነ ያ የንጹህ ዘር እነሱ የንጹህ ዘር የንጉሳን ዘር የሚለው ኢትዮጵያ ማስተዳደር የሚገባው ንጹህ ከእግዚአብሔር የተላከው ዘር ይቆሽሻል ብሎ ነው ካሁን በፊትም ፕሮፓጋንዳውን ሲነዙ የነበረው እና ኢትዮጵያ ተበላሸች፣ ኢትዮጵያ ባህሏ ተቀየረ፣ ሃይማኖቷ ተቀየረ የሚሉት እንግዲህ ኦሮሞ በስልጣን መካፈል ከጀመረ እነሱ ምሉት ማለት ነው። በእነሱ አባባል ስልጣን መካፈልና ወደ ኢትዮጵያ ከተቀላቀለ ወዲህ የኢትዮጵያ ገጽታው ተበላሸ፣ ጠፋ። አሁን ይሄ ነገር ሙሉ በሙሉ በዘረኝነት ላይ የተመሰረተ ነው። በእኛን እምነት ያለላቸው፣ የኛን ቋንቋ የማይናገሩ፣ የኛን ልብስ የማይለብሱ፣ የኛን አይነት አለባበስ የማይለብሱ፣ የኛን ምግብ የማይበሉ፣ የኛን ካልቸር ፕራክቲስ የማያደርጉ ስለሆኑ ሌሎች ማህበረሰቦች ኢትዮጵያን አቆሽሿት፣ አበላሹት የሚለው የነሱ አፈታሪክ የነበረው ከድሮውንም የነበረው አሁንም ዛሬም እየተካሄደ መሆኑን የምትመለከተው። ዛሬ ደግሞ እጅግ በጣም ገዝፎ ወደፊት ሊመጣ የቻለው ባለፉት 50 እና 60 ዓመታት በደቡብ ያሉት ህዝቦች ኢምፓየርቷ ከተቋቋመችበት ጊዜ ጀምሮ ስታገሉ የነበረና ባለፉት 50 እና 60 ዓመታት ደግሞ እጅግ በጣም የተጣጣፈ ስለነበረ ይሄንን አስተሳሰብ ገርስሰውታል። ይሄንን አስተሳሰብ ዋጋ አሳጥተውታል። ይሄ የዘረኛውን አመለካከት በአንድ ቋንቋ፣ በአንድ ባህል፣ በአንድ እምነት፣ በአንድ ንጉስ፣ በአንድ ቤተሰብ መተዳደር የሚለውን በአንድ ባንዲራ ብቻ ካልያዛችሁ የሚለውን ነገር ሁሉ ኦልሞስት ዋጋ አሳጥተዋል። ስለዚህ አሁን አብደዋል እና በተቃራኒው ሌላውን ህዝብ ዘረኛ ማለት አለባቸው። አማርኛ አልናገርም ካልክ የነሱ ቋንቋ ነው፣ አንተ ዘረኛ ነህ። የነሱን ፕራክቲስ ካደረግክ ብቻ ነው ዘረኛ የማትባለው። እነሱ እንደሚዘፍኑት ከዘፈንክ ዘረኛ አትባልም። እነሱ እንደሚለብሱት ከለበስክ ዘረኛ አትባልም። እነሱ እንደሚያግራሩት ካላግራራ ዘረኛ አትባልም። ነገር ግን የራሴ ባህል አለኝ፣ የራሴ ቋንቋ አለኝ፣ የራሴ አካባቢ አለኝ፣ የራሴ ድፍረት አለኝ፣ የራሴ ታሪክ አለኝ ካልክ ዘረኛ ነው የምትባለው። ለምን? እነሱን ማሞከስ፣ እነሱን ማሞካሸት እነሱ በሚሉት ብቻ ነው መገዛት ያለብህ። ይህ አስተሳሰብ በጣም ለረጅም ጊዜ የቆየና ንጉሳዊው አስተሳሰብ እነሱ ከአንድ ቤተሰብ ተቀርጾ በእግዚአብሔር ተቀብቶ የመጣ ሰው አስተሳሰብ ስለሚሉ ይሄ ነው ትግሉ በጠቅላላ ያለው። አሁን ደግሞ በቅርብ የምታየው ሲፒኤልኤፍ ከሄደች በኋላ የኦሮሞ ህዝብ በጉልበቱን በጣም ኃይለኛ ስለሆነ ባለፉት 4 እና 5 ዓመታት የታየው ደግሞ እንቅስቃሴው እጅግ በጣም ግዙፍ መሆኑን ስላዩ ፈርተዋል። ይሄ ህዝብ በስልጣን ላይ ምናልባት ስልጣንን ሙሉ በሙሉ ከተረከበ የራሱን በራሱ የማስተዳደር አቅሙ ከተጠናከረ በኦሮሚያ ላይ ስንዘርፍ የነበረው ንብረት ሁሉ ይቀራል። መዝረፍ አንችልም። ካሁን በኋላ ልናታልለውም ልንከፋፍለውም አንችልም። ህዝቡ ከበረታ ካሁን በፊት የነበረን ጥቅም ሁሉ ይቀራል። በኦሮሚያና በሌሎች አካባቢ ውስጥ ተበትነው የነበሩ ሲዘርፉ የነበሩ የኛ ዘራፊዎች ሁሉ እንደ በፊቱ ቀጥለው መዝረፍ አይችሉም። ስለዚህ በደቡብና በሌሎች አካባቢ ያሉን የዝርፊያ መዋቅሮች ሁሉ ይበጣጠሳሉ። እነዚህ ነገሮች ከመበጣጠሳቸው በፊት ሰዎቹን ህዝቦቹን እንኮንናቸው፣ እናንተ ዘረኞች ናችሁ እንበላቸው፣ አማራ ጠል ናቸው እንበላቸው፣ አማራን ስለምጠሉ ነው እንደዚህ የምትሆኑ እንበላቸው እና እናሸማግራቸው ብለው ነው የሚያወሩት። እንግዲህ ራሳቸውን መጠየቅ ያለባቸው ነገር ለምንድን ነው አንድ ሰው አንድ ማህበረሰብ አማራን የሚጠላው? ለምንድን ነው? ለምን ትግሬን አይጠላም? ለምን ኦሮሞን አይጠላም? ለምን ጉራጌን አይጠላም? ለምን ሲዳማን አይጠላም? አማራ ጠል የሆነ ማህበረሰብ ካለ እነሱ እንደሚሉት ማለት ነው ለምን የሚለው ጥያቄ መነሳት አለበት። እንግዲህ አማራ ያጠፋው ጥፋት አለ ማለት ነው ወይስ ለምን? እንደዚህ አይነት ነገር ትረካ የህሊና ጉዳይ አሁን እንግዲህ የደረሰብን
የመኖርና የመጥፋት እንትን ነው እያሉ ማህበረሰቡን ከሌሎች ማህበረሰቦች ጋር እንዲጋጭ ከሌሎች ደግሞ በሌሎች አካባቢዎች የሰፈሩን የአማራ ህዝብ ከሌሎች ጋር ለማጋጨትና የራሳቸውን ጥቅም ለመጠበቅ የሚቋምጡ በሌሎች አካባቢ የሰፈሩ የተፋሪ ልጆች ናቸው ይህንን የሚያደርጉት። የአማራውን ህዝብ የሚወክል አይመስለኝም። አሁን ያለው አካሄዳቸው ለበለጠ ችግር ለበለጠ አደጋ የአማራውን ማህበረሰብ የሚያጋልጥ እንጂ ሌሎች ህዝቦችን አሸማቆ እኔ ዘረኛ ባላለሁኝና ቋንቋዬን አልናገርም፣ ዘረኛ ባላለሁና ታሪኬን አልማርም፣ ቋንቋዬን ባህልን ፕራክቲስ አላደርግም የሚል ህዝብ የሚመጣ አይመስለኝም። ይህ ከተስፋ መቁረጥ ከመበሳጨት ድሮ የነበረንን የበላይነት አሁን እናገኝም ንብረትን ማጠራቀም አንችልም ከምን የዝርፊያው ፖለቲካ ይቀርብናል ብሎ ከመበሳጨት የመጣ ነው መስለኝ። መልካም አቶ ጀማል ኢብራሂም ስለነበረን ቆይታ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። በሌላ ጊዜ እንዳስፈላጊነቱ ደግመን ከህዝቦት ጋር እናገናኛለን። ለዛሬው እግዚአብሔር ይስጥልኝ፣ አመሰግናለሁ። መልካም ሁሉ እመኝልዎታለሁ። እኔም በጣም አመሰግናለሁኝ ለህዝባችን ለምታደርጉት አገልግሎት። አሁንም በድጋሜ እየደጋገምኩኝ በጣም በርቱ። ትግሉ በጣም እጅግ በጣም ገና ነው። ነጻነት የመጣ ይሉ የነበሩ ሰዎችም ዛሬ ነጻነቱ ምን ያህል እንደመጣ አይ ቲንክ እየተጎረጩት ይመስለኛል። እና ዶክተር አብይ አንዳንዶቹን ሊያስም የሚችል ይመስለኛል። አንዳንዶቹን ከአሁን በፊት ሊያስጠጋቸው ሞክሮ እያሳደዳቸውም እያለ ነው የሚታየኝ። የነጻነቱ ትግል እንደሚቀጥል ነው። ሁላችንም በያለንበት በርትተን ለህዝባችን ሙሉ መብት ምንም ሳይሸራረፍ ቆመን ሁላችንም እንደዛ በጣም አመሰግናለሁ። መልካም እግዚአብሔር ይስጥልኝ። ተወዳጁ ድምጻዊ ኤቢሳ አዶኛ ዜማው አየር ላይ አለ።
የተከበራችሁ አድማጮቻችን እንደምን ዋላችሁ ብለ የጀመርነውን ፕሮግራም ደና ሆኖ ብለን ልናጠናቅቅ ነው። የቀረን የጀመርነውን ዜማ ወደናንተ ማድረስ ይሆናል። እስካሁን ድረስ ስናስተናግዳችሁ አብረን እየቆየነው ፕሮግራም በመምራት በሪ ዓለሙ፣ ፕሮግራም በማቅረብ እኔ ኢዮባይሳ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበረን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። መልካም አዲስ ዓመት በድጋሚ ደና ሆኑ። ከያወሎ አየር ላይ አለ Jemal tu du fare kumaye yondu badde saka kumaye marani kumaye te parasani dur shirani kumaye gargar nu basani kumaye o sofra kamnu gumaye kawani kamne injiranu yomu gumaye alaga marfamne sabla mafane gumaye